ማንኛውንም አይነት ፕሮዳክት እየሞከረ ያለ ሰው ፕሮዳክቱን ከመጨረሱም በፊት ኢቭን እጁ ላይ ከመኖሩ በፊት ሽያጩ መጀመር አለበት ባይ ነኝ። መጀመሪያ ሰራራችን እንዳይሰርቁበት አይዲያችን ልታሰደግ አልናገርም። አይ ማንም አይሰርቅ ላይክ ኦዲየንሱ ምን ይላል? አንድ ሺህ ሰው ከተደወሉ 2-3 ሰው ለማግኘት 1000 ሰው ጋር መደወል ምን ይሉታል? ለማንኛውም የመረብ ቴክኖሎጂ ነው መረብ ፖድካስት። እሺ ሰላም የመረብ ቤተሰቦች፣ ዛሬ እንግዲህ እኔና ያሬድን የምንጫወተው ኦኬ ለማንሳት ያሰብናቸው ነጥቦች ምንድናቸው? ያው በዚህ መረብ ፖድካስትን ከጀመርን በኋላ ያው እንዳሰብነው እየሄደ ነው ወይ ምን አይነት ጥቅሞችን አግኝተንበታል የሚለውን ትንሽ ለማንሳት እንሞክራለን። ከዛ ውጪ ደግሞ አንድ አፕዴት ይዘን የመጣ ነው ሊን የሚባል አንድ የጤናው ሴክተር ላይ የሚሰራ ድርጅት እንዳለን ከዚህ በፊት ሜንሽን አድርገን ነበርና እሱ ጋር ምን ቼንጆች አሉት ምን እየሰራ ነው ሊን የሚለው ለማንሳት እንሞክራለን። ከዛ ውጪ ደግሞ መረብቴክ የከመረብቴክም ስፔሻሊ ቢዝነስ ዲቨሎፕመንቱ አካባቢ ያሉ እንቅስቃሴዎችን ቲሙንም በደንብ ክሎዝሊ ሊድ የሚያደርገው ያሬድ ነው። ከያሬድ ጋር ስለነሱ ለመጫወት እንሞክራለን። መጀመሪያ ላይ ግን ያው እስከዛሬ ካሜራ መንፈራበትን ምክንያት ብናነሳ ጥሩ ነውና እና እስካሁን ካሜራ መንፈራው ነገር ምንድነው? እኔ ራሱ ይገርመኛል በጣም ካሜራ የሚያስፈራው። እንደዚህ ግን የሚያስፈራ አይመስልም። ማለት ከካሜራው በስተጀርባ ካሜራማን አለ፣ ከካሜራማኑ በስተጀርባ መንፈስ አለ መሰለኝ። መንፈስ ነው አይደለም? የሆነ ያክል ሰው ስለሚያየው አይደለ? በቃ የሆነ ወጥቶ የሚያየው ሰው አለ። የሆነ አዳራሽ ፊት ለፊት ቆሞ እንደማውራት ነው የሚሰማህ ወይስ ምንድነው የሚሰማን? ቆይ ለምንድነው የሚያስፈራው? ልክ ቀዩ መብራት ሲበራ ነው የሆነ ትንሽ የሚያስፈልግ እሱ ሲጠፋ ኖርማሊ እኔ እንጃ ሙሉ አዳራሽ ሰው የለም። ያቃል አይምሮ ያቃል አትሸውደኝም እነማን እንደሚያዩ ካቃለ ኤዲት መደረግ ይችላል። ግን ቢያንስ የሆነ 30 የሚሆኑ ኤፒሶዶች ሰርተናል አይደለ? በእነዚህ ጊዜ ውስጥ የሆነ ያክል ቀንሷል፣ ግን እንዳሰብነው ያክል የሆነ በነፃነት የማውራቱ ነገር ትንሽ ይቀረዋል አይደለ? በጣም እንደፈራነው 100 ኤፒሶድ ሳያስፈልግ አይቀርም። ከመቶ በኋላ እንሻሻለን። ኦኬ የመረብ ፖድካስትን ካስተዋወስክ ስንጀምር የጀመርንበት ምክንያት መረብ ላይም ሊን ላይም አሁን ከሊን ፋርማሲውቲካል ወደ ሊን ሄልዝ ኬር ሶሉሽን ሪብራንድ ያደረገው ድርጅት ላይም ስንሰራ የሆነ ጠበብ ያለ ኔትወርክ ነው ያለን። ስፔሻሊ እዚህ አዲስ አበባ ላይ የሚንቀሳቀሰውን ነገር ያለውን ቢዝነስ እንዴት ነው የሚሄደው ምናምን የሚለው የምናውቀው ታሪክ አልነበረምና ዋናው ሐሳባችን እዚህ ቴኮ ቢዝነስ ዙሪያ ላይ ያሉ ሰዎች ጋር መተዋወቅ፣ ኢትዮጵያ ውስጥ ቢዝነስ እንዴት ይሰራል ምናምን የሚለው ነገር በደንብ ማወቅ አይነት ነገርና ከዛም ባለፈ ከሰዎቹ ጋር ኔትወርክ ማድረግና ፖቴንሻሊ ወደፊት አብረህ ልትሰራ ከምትችላቸው ሰዎች ጋር መተዋወቅ ብለን ነበረ በዋናነት የተነሳንበት ምክንያት። በዛውም ደግሞ ይሄንን እያዩ የሚማሩ ወጣቶች ካሉ ከሚመጡ ገስቶች ልምድ የሚማሩ ወጣቶች ካሉ እሱም ትልቅ ጥቅም ይሆናል ብለን የተነሳነውና እንዴት ነው እስካሁን ካየኸው ተጠቅሞናል ብለህ ታስባለህ ወይስ እንዴት ነው? በጣም ተጠቅሞናል ብዬ ነው የማስበው። እና የሚከታተሉም ሰዎች ካሉ አይ ቲንክ ከበፊት ከነበራቸው እውቀት የሚጨምሩት የሆነ ያህል ጠቃሚ ነገሮችና እውቀቶች ይኖራሉ ብዬ ገምታለሁ። እኛ ምን ተጠቅመናል? ምንድነው የተጠቀምነው? ለምሳሌ ለማንሳት ያክል ያው እኔ እናንተ የምናወራቸው አሉ ጀስት ሼር ለማድረግ ያለው ምንድነው የተጠቀምናቸው? አንድ ኤክስፒሪየንስ እና የአዲስ እይታዎችም አዲስ ኤክስፒሪየንሶችን መስማት በጣም አእምሮ ያሰፋል ማለት ይችላሉ። ከዛ በተጨማሪ ኔትወርክ ለማድረግ ያው በጣም ረድቶናል ብዬ ገምታለሁና ብዙ ፕሌየሮችን እንድናቅ አፕሮች እንድናደርግ እንድንተዋወቅ ረድቶናል። ከዛ ውጭ አንድ የገረመኝ ግን ኢትዮጵያ ውስጥ ራሱ በዚህ ሌቭል አይነት ሰዎች በብዛት አሉ የሚለውን ራሱ ለኔ የሚገርም አዲስ ኢንሳይት ነውና በጣም ብዙ ጊዜ የኢትዮጵያ ማርኬት ትንሽ ጣልጣል እናደርገዋለን ግን
በጣም ብዙ ችሎታ ያላቸው የመጠቁ ሰዎች አሉ ሁሉም ባይባልም ብቻ ያየናቸው ሰዎች አሉ እንደዚህ ያልጠበቅናቸው ቦታ ላይ ያገኘናቸው አይነት ሰዎች አሉ which is አሪፍ በጣም እንዴ ነው ነገሮችን በዲቴል አይታው ከዛ በኋላ ደግሞ ምንድነው ሩት ኮዙ ምናምን ይያሉ የሚያነሱ አይነት ሰዎችን ገጥሞናል መሰለኝ አውርተናል ያው ስመጥራት ላይ ተጠበቅብን ይችላል ግን እየታቸው ያስደመመን አይነት ሰዎች አሉ ኦኬ እንደዚህ አይነትም ሰው አለ እንዴ ምናምን ያስባለን አለ which is አሪፍ ሌላው ደግሞ ቀደም እንዳለው እኛ በጣም የሆነ ኦፊስ ውስጥ ምንውል ኦፊስ ውስጥ ምናምን ምናሳልፍ አይነት ሰዎች ነንና ውጪ ላይ ምን ተካሄደ ማን ምን ያያረገ ነው ስታርታፕ ኢኮሲስተሙ ላይ ምን እየተካሄደ ነው ኢቭን አውትሶርሲንግ አካባቢ ላይ ራሱ ኢትዮጵያ ውስጥ ምን እየተካሄደ ነው የሚለው ነገር ለዜናው ሩቅ ነበርና አይነት ነገር ሶ ለዚህ ለፖድካስቱ ግን ሰዎች ለማግኘት ስንሞክር ለመታወቅ ስንሞክር እንደዚህ አይነት ሰርክል ውስጥ እንድንገባ ጠቅሞናልና አይ ቲንክ ከተነሳንበት አንፃር በደንብ አሪፍ ነው ብዬ አስባለሁኝ ከአድማጮችም አንፃር እንዴ ነው መንፈልገው ኒሽ ቴክ ዙሪያ ያለ አድማጭ ትንሽ አግኝተናል ብዬ አስባለሁኝ ሶ እሱም ራሱ ጥሩ ነገር ነው ከተነሳንበት አንፃር እኔ ሰክሰስፉል ነው ብዬ አስባለሁኝና ጥሩ መተናል ብዬ አስባለሁ ያ በጣም ሰክሰስፉል ነው አሁን ካነሳው ግን ላይክ ይሄ እንደዚህ አይነት ሰዎች አሉ ብለን የተደመምንበት ነገር ብዙ ጊዜ ኢትዮጵያውያኖችንም ሲተቹ ምን ሰማው እና ኮምፒተንት ሰዎች ደግሞ ጎበዝ የሚባሉ ሰዎች ሴል የማረክ ክፍተት አለባቸው የራሳቸው ማርኬት ማረክ ክፍተት አለባቸው ከሚለው ጋር ያያዛል መሰለኝ በደንብ ካነሳው አይቀር እኔ አብዛኛውን ጊዜ ፊት ለፊት ላይ የሚታየው ሰው ብዙ ጊዜ እንደዚህ ሚዲያ ላይ የሚቀርበው ሰው በቃ ብዙ ጊዜ ፊት ለፊት ላይ ያሉ ሰዎች እንደዛ ኮምፒተንት የሆኑ ሰዎች ሳይሆኑ ራሳቸውን ማርኬት ማድረግ የሚችሉ ሰዎች ናቸው ሶ መሃል ላይ በዚህ ፖድካስት ምክንያት የምናገኛቸው ሰዎች ግን የምርም የሆነ ዲፕ የሆኑ ሰዎች ናቸውና ያ መሰለኝ እንዳንጠብቅ የሚያደርገን በቃ ፊት ለፊት ላይ ዋይ የሚለው የሚሰራው ወይ የሰራው ሰው ሳይሆን ወይ ደግሞ ሪል የሆኑ ካምፓኒዎችን ሊድ የሚያደርጉ ሰዎች ሳይሆኑ ጀስት በሆነ አይነት መንገድ ወደፊት የወጡ አይነት ሰዎች ናቸው ምናያቸውና የኛ ኤክስፔክቴሽን በቃ ኢትዮጵያ ውስጥማ አብዛኛው ሰው ሸዋሸዋ ነው አይነት ነገር ነው መሃል ላይ እንደዚህ አይነት ሰዎች ሲገኙ ደስ ይላል በጣም ደስ ይላል እና አይ ቲንክ አንድ መማርም ያለብን ነገር ነው ብያስባለሁ ኦዲየንሱ መማር ያለበት የፈለገ ጉብዝና ኮምፒተንሲም ቢኖር መስራት ብቻ በቂ አይደለም ማሳየትም ዋይ ማለትም በጣም አስፈላጊ ነው በጣም ሶ ከስራው እኩል ነው ኦልሞስት ከስራው እኩል ጎን ለጎን ዋይታችሁን ግን አታስታውስምኛ ስንባባል ራሱ ፊብዚርም ከዛ ከተመረቅንም በኋላ የሆነ አይዲያስ ናንሸራሸር ምናምን አብዛኛው ጊዜ ወሬያችን ፕሮዳክቱ ላይ ነው ፕሮዳክቱ እንደዚህ ቢሆን ሽው የምትል ነገር ብንሰራ ለአጠቃቀም ኢዚ ከሆነ ማንንም ሰው ይገዛሃል ምናምን አይነት ነገር ነው ሰው ወደ አንተ የሚመጣ ወይ ክላይንቶች ወደ አንተ የሚመጡ ነው የሚመስልህ እንጂ አንተ ወደ እነሱ ሄደህ አይደለም እንት የምትለው ይሄ እንደ ለበለ ከሆነ ጊዜ በኋላ አቅርቦት እየበዛ መጥቷል አይደለ ያ ማለት ፕሮዲዩስ የሚያደርገው ሰው እየበዛ መጥቷል ይሄ የፕሮዳክሽን እጥረት የለም አይነት ነገር አሁን ያለው ምንድነው ከስተመሩ ማግኘት ነው ከባድ እየሆነ እየመጣ ያለው አይደለ በፊት ላይ ታመርታለህ ያመረትከው ላይ ይሸጣል ምንም ይሁን ቁስም ይሁን ማኪናም ይሁን ምንም ይሁን ታመርታለህ ያመረትከው ላይ ይሸጣል ነገር ነው አሁን ላይ የመጣ ያለው እንትን ግን አንተ ራሱ ዲማንድ መፍጠር መቻል አለብህ አንተ ራሱ ማርኬት መፍጠር መቻል አለብህ ለዛ አውትሪች ማድረግ መቻል አለብህ ከዛ ነው ፕሮዳክትን ያሻሻልክ መምጣት ያለብህና ያ ነገር አብዛኛውን ጊዜ ይሄ ቴክኒካል ባክግራውንድ ያላቸው ሰዎች ጋር ትንሽ የተገለበጠ ይመስለኛል ፕሮዳክቱን ማሽመንመን ማሳመር ከዛ እሱ ላይ ተጨነቀ ከሰራው በቃ ይመጣል ማንንም ግን ከስተመር ያው በራን ኮክቶ የሚጠይቅ አይኖርም ነው ግን የነሱም እኮ ክርክር አንዴ ሀምብል መሆን እኮ ቨርቹ ነበር ጥሩ መልካም በጎ ጎን ነበር ኖ እኔ ሀምብል ከመሆን አንፃር ነው ወይስ ሀምብል ከመሆን አንፃር አያይዞት ከሆነ
ሌላ ጥያቄ ነው ግን እኔ የሚመስለኝ humble ከመሆን አንፃር ተያይዞ ሳይሆን ማተር የሚያደርገው የያዝኩት ፕሮዳክት ነው ጥሩ ፕሮዳክት ከያዝኩኝና ለሰው አጠቃቀም ምቹ የሆነ ፕሮዳክት ከያዝኩኝ ማንም ሰው መጥቶ ይገዛኛል አሁን ላይ ግን እየሆነ ያለው ለሰው አጠቃቀም ምቹ የሆነ ፕሮዳክት መስራት የሚችሉ ብዙ ኮምፒውተሮች አሉ በፕሮዳክት ኳሊቲ የመወዳደር እንትኑ ዛት ማች የሰፊ ልዩነት ይዛት መጣም የብራንድ እቃዎችን ብንወስድ ለምሳሌ ጫማ ጋር ብትሄድ የጫማ ኳሊቲ አንተ ለየት ያለ ኳሊቲ መስራት የምትችለው ነገር የለም አዲዳስም ናይኪም ተመሳሳይ ኳሊቲ መስራት ይችላሉ ማን ግን ወደሱ ክላይንቶችን መሳብ ይችላል ወይ ኢንድ ዩዘሮችን መሳብ ይችላል የሚለው ነው ሶፍትዌርን ጋር ስትመጣ ብዙ ካምፓኒዎች ተመሳሳይ CRM መስራት ይችላሉ ተቀራራቢ ፐርፎርማንስ ያለው CRM መስራት ይችላሉ ግን የፕሮዳክቱ ኳሊቲ ነው ብለ መትቆይ ከሆነ ፕሮዳክታቸው ማርኬት ያደረጉ ያሉ እንደውም ካንተም አነስ ያለ ፐርፎርማንስ ያለው ፕሮዳክት ሞር ሊሸጥ ይችላል አይነት ነገርና እኔ የሰው humble ከመሆን አንፃር አይመስለኝም የሚመስለኝ የሆነ ማይንድ ሴት አለ በጣም ትክክል የሆነ ነገር ከሰራው ለምን ሰው አይመጣም በጣም የሚሰራ ነገር ከሰራው ለምን ሰው አይመጣም ግን ሰው መጀመሪያ አንተ ጋር ከመምጣቱ በፊት ስለ ተመሳሳይ ፕሮዳክት 1000 ጊዜ ይሰማል በተለያየ አይነት ቻናሎች ይሰማል ሚዲያ ላይ ይሰማል በአዲ ይሰማል ፖድካስቶች ላይ ይሰማል ብዙ ቦታ ስለ ተመሳሳይ ፕሮዳክቶች ይሰማል የሚያቀው ያንን ፕሮዳክት ነው አንተ እዛ ጋር ኳሊቲ ፕሮዳክት እየሰራ አይሁን ብቻ ነው ያወራ እየተጨነቀ ነው በጣም እሱ ይመስለኛል ሌላም አንድ ሪዝን አይ ቲንክ ከስተመሩም ተጠቃሚውም ኢንፎርሜሽን ኦቨርሎድ አለበት መሰለኝ እንደ በፊቱ አይደለም ስለዚህ በቃ ቢዚ ነው ኦልሞስት አንዳንድ ሰዎች ሞር ቢዚ ነን ይላሉ ግን ኤቭሪባዲ ቢዚ ነው የህይወት ጣጣ አለበት ከዛ ኢንፎርሜሽን ሶሻል ሚዲያ ላይ ምናምን ይበዛበታልና ከዛ ሁሉ ጫጫታ ውስጥ አንተ መኖርን ከየት ያቃል ሊያውቅ አይችልም አንድ የሚጨቀጭቀው ሌላ ኮምፒውተር ካለ የተመጣም ፕሮዳክት ቢሆን እሱን ነው የሚያውቀው እሱን ነው የሚገዛው ነው ማለት ነው መጮህ አለብን ስለ ፕሮዳክታችን ስለ ስራችን በተለያየ መንገድ ማሰማት መጮህ መቻል አለብን ብዬ አስባለሁኝ እኛም ስለ መረብ የተወሰነ በትንሹም ቢሆን እንድንጮህ ይሄ ፖድካስት ያግዘናል ያስባለሁ መረብ ፖድካስት የመረብ ቴክኖሎጂ እንደሆነ ያውቃሉ ጮህ ሞታል የኛ ሂፖክራሲ ራሱ እንዲህ ሆነ ለበለኝ እኛስ መጮህ ለማንኛውም የመረብ ቴክኖሎጂ ነው መረብ ፖድካስት እሺ ያው አንድ እንዲነሳ ማስበው ርዕስ ደግሞ መረብ እንግዲህ አውትሶርሲንግ ላይ ነው የሚሰራው ያው ማጣቁም ካላችሁ በዚህ አጋጣሚ ለመናገር እንሞክር ያ ማለት ምንድነው ሶፍትዌር ዲቨሎፕመንት ነው የምንሰራው ክላይንቶቻችን የዌስተርን ክላይንቶች ናቸው ያ ማለት ምንድነው ዩሮፕ ውስጥ ወይም ደግሞ ዩኤስ ውስጥ ያለ አንድ የተቋም ካለ እንዲሰራለት የሚፈልገው የሆነ ፕሮዳክት ካለ ያንን ፕሮዳክት ሪኳየርመንቱን ሰጥቶን እዚህ እኛ በመረብ ቴክኖሎጂ ዲቨሎፕ እንዲደረግ ይሆናል የሶፍትዌር ዲቨሎፕመንት ሰርቪስ ነው ብንሰጠው አንድ 3 አይነት ሞዴሎች አሉን መሰለኝ ሞዴሎቹ ምንድናቸው የሚለውን በትንሹ አንስተን እንዴት ነው አዲስ ክላይንት ለማግኘት ምን ሰራቸው ፕሮሰሳችን ምን ይመስላል የሚለውን ትንሽ ሼር ብናረግና ወደ ቀጣዩ ርዕስ ብንገባ ደስ ይለኛልና በመጀመሪያ 3 አይነት ሞዴሎች አሉን ጃክ ምን እንደሆኑ ትንሽ ብታነሳልን አሪፍ ነው አንደኛው ኤክስቴንድድ ቲም የሚባለው ሞዴል ነው more of talent outsourcing ነገር ነው ኦሬዲ ቲም ይኖራቸዋል የሆነ ፕሮዳክት የሚሰሩት ይኖራል ውስጥ የሆነ አይነት ስፔሲፊክ ታለንቶች ይፈልጋሉ ስለዚህ እሱን እናቀርብላቸዋለን ማለት ነው አንድ ሰውም ሊሆን ይችላል በሰውም በሚፈልጉት ስኪል ሴት አንደኛው እሱ ሞዴል ነው በምሳሌ ሞር ገልጽ ለማድረግ የሆነ ካምፓኒ አለ ኤክስ የሚባል የሱስት አለ ምን ቲም በሱ በኩል ምን አይነት ሰዎች አሉ በእኛ በኩልስ ምን አይነት ሰዎች ሲኖሩ ነው
ኤክስቴንድድ ብለን እንደምንለው ትንሽ በምሳሌ ብናደርገው አሪፍ ነው ብዬ ነው። እሺ ዋይ የሚባል ካምፓኒ አለ ሶ የሆነ ፕሮጀክት እየሰራ ነው ወይም የሆነ ዌብሳይት እየሰራ ነው ኢኮሜርስ ሳይት አለው እንበል ሞባይል አፕ አለው እንበል ሞባይል አፕ አለው እንበልሽ ሶ ያ ኢኮሜርስ ለምሳሌ የሚገበያዩበት ኦንላይን መገበያያ ነው እንበልና ካምፓኒው ሶ ዛት ውስጡ ብዙ ቲሞች ይኖርታል ይሄ ባክ ኤንድ እንደምንለው ከዛ ሞባይል አፕ ምናምን የምንለው የተለያዩ አይነት ቲሞችና ስታፍ ይኖረዋል ማለት ነው ሶ እነዛ ስታፎችን እኛ ማቅረብ ነው የሚሆነው ስራችን ማለት ነው ስለዚህ የሆነ ሞባይል አፕ ላይ አንድ ሰው ቢያስፈልግ የሚሰራ ቴክኒካል ሰው ቢፈልጉ ሶ ዛት እሱን እናቀርብላቸዋለን ኤክስቴንድድ ያስባለው እነሱ የራሳቸው ኦሬዲ ቴክኒካል ቲም አላቸው እየሰራ ያለ ቲም አላቸው እሱ ላይ ነው እኛ እንደ መንገባው እንደ ተጨማሪ መንገባው ማለት ነው የመጀመሪያው ሞዴላችን እሱ ነው አይደል እሺ ወደ ሁለተኛው ሞዴል ደግሞ ማኔጅድ ቲም የሚባለው ያው ተርሞ የተለያዩ ድርጅቶችና ቦታ ላይ የተለያየ ተርም ይጠቀሙ ይችላሉ ሶ ማኔጅድ ቲም የምንለው ሞር ኦፍ ሙሉ ቲም የሆነ ፕሮዳክት ቢኖራቸው የሱም ፓርት ኦፍ ኢት ይዞ የሚሰራ ሪስፖንሲብል ሆኖ ይሄ እንደዛ አይነት ነገር ይፈልጋል ብሎ እሱን የሚያሟላ አይነት ቲም ማቅረብ ነው ሶ ለምሳሌ ባሁን ኤግዛምፕል ኢኮሜርስ አፕ ቢኖር just ሞባይል አፕ ሙሉ በቃ እንዲሰራልን እንፈልጋለን ሞባይል አፕ ላይ እንዲኖር እንዲገበያዩ እንደዚህ ፔመንት እንዲከፋፍሉ ምናምን ይሉናል ሶ ዛት ያንን የኛ ቲም ዲቨሎፕ አድርጎ ዴሊቨር ያስረክባል ማለት ነው ሶ ከዛ ውጪ ደግሞ ሙሉ ለሙሉ ከስተም የምንለው ማለት ነው ከስተም ሶሉሽን የምንለው ነው እሱ ላይክ ፓርት ኦፍ ዘ ፕሮጀክት ምናምን አይደለም የሚሆነው ስለዚህ ሙሉ አይዲያ ወይ የሆነ ቪዥን ያለው ሙሉ ኢኮሜርሱ እዚህ ሲደረግ yes ስለዚህ ኤግዛምፕል ኢኮሜርሱ ሙሉ ሞባይል አፕ ብቻ ሳይሆን ሁሉ ነገሩ ስለዚህ ምን ይምሳል ከኋላ የሚያስፈልጉት ነገሮች ምናምን ኤቭሪቲንግ በእኛ ቴክኒካል ቲም አንድል ሲሆን እሱ ደግሞ ከስተም ሶሉሽን እንለዋለን ማለት ነው ሶ መረብ ቴክኖሎጂ እነዚህ በሶስቱ አይነት ኢንጌጅመንት ሞዴሎች ሰርቪስ ይሰጣል ማለት ነው የትኛው ነው ሞር አዋጭ አከራካሪ ነው ግን ላይክ አውትሶርሲንግ በቁጥር በቮሊዩም ሲሰራ ሞር የተሻለ ነው በያስባለሁ ያ ደግሞ ላይክ ከስተም ሶሉሽን ሲሰጥ ነው ብዙ ቁጥር ይይዛሉ ላይክ ሁሉ ጊዜ እንደዛ ነው ማለት ባይቻልም ሞዴሉ የሚመቸው ግን ብዙ ሰው ለመያዝ ከኤክስቴንድዱ ላይክ ከስተም ሶሉሽን ስትሰራ ኢንድ ለምሳሌ ኮሜርሱ ላይ ብለዋል ሞባይል አፑን ብቻ ከምትይዝ ላይክ ዌብም ካለው ሌላ ባክኤንድ ዴቨሎፕመንትም ካለው ሙሉ ኢንድ ሲያዝ ብዙ ሰው ይዛል ብዙ ሰው ያዘ ማለት ያው አውትሶርሲንግ ላይ እንደሚታወቀው ታለንት ነው የሚሸጠው ታለንት ከሆነ የምትሸጠው ደግሞ ብዙ ታለንት በስር በኖረ ቁጥር የተሻለ ነው ማለት ነው ሶ የትኛው ሞዴል አዋጭ ነው ብለን እንደዚህ ፊት ለፊት ስትሬት መናገር ባንችልም ሶ ብዙ ሰው የሚይዝልን ሞር የተሻለ ነው ብዬ አስባለሁ አንድ ሌላ ትንሽ ለኮንትሮል ሞር ይመቻል መሰለኝ አይደል ሶ ሞር የፕሮጀክቱ ሞር ስኮፕ በተወሰደ ቁጥር ለኮንትሮል ይመቻል ግን ፓርት ኦፍ ኢት ሆኖ ሲገባ በዛኛው ሳይድ የያዘው ሰው ለምሳሌ ኮምፒተንሲ ወይ ዲል የማይጠበቅ ምናምን ከሆነ ያው አብረ ነው በዛኛው ሳይድ ያለው ማተር ያደርጋል በርግጥ ምን አይነት ቲም ነው ያለው የሚለው ማተር ያደርጋል ግን በእነሱ ሳይድ ሆነ ስታየው ደግሞ የትኛው ይሻላል የሚለው ትንሽ አጠያቂ ሊሆን ይችላል ጀስት እንደ ክላይንቶቹ ሳይድ ሆነ ስታየው ደግሞ ሙሉ በሙሉ ባንተ ቲም ኢንድ ቱ ኢንድ ቢልድ የሚደረግ ከሆነ ትልቅ ለቨሬጅ ነው የሚኖርህ ላይክ ሪስኪ ነው በጣም ሪስኪ ነው ሶ አንድ እነሱ ያሰጋቸዋል ፕሮዳክታቸውን ላይክ መሰረቅም በለው ምንም በለው ያሰጋቸዋል ሁለት ደግሞ አንተ ጋር ትልቅ ለቨሬጅ አለ ፕሮዳክቱን ኢንድ ቱ ኢንድ የምታውቀው አንተ ነህ ሶ የሆነ ነገር አፕዴት ማድረግ ቢፈልጉ ፊክስ ማድረግ ቢፈልጉ አንተ ላይ ዲፔንደንት እየሆኑ ነው የሚመጡት ፕሮጀክቱ በሰፋ ባደገ ቁጥር አንተ ላይ ዲፔንደንት እየሆኑ ይመጣሉ ሶ በክላይንት ሳይድ ሆነ ካየከው በጣም ልክ ነህ አስጊ ፖዚሽን ላይ ነው የሚያደርጋቸው እነሱንና በጣም የሚተማመኑበት አይነት ደረጃ መድረስ አለበት በዛ ሌቭል
እንትን ሙሉ ለሙሉ ስኮፑን እንዲሰጡ ያም ከዚህ በፊት የነበረን አንድ ኤክስፒሪየንስ አለና መጀመሪያ አካባቢ ላይ የተወሰነ ጠበብ ያለ ስኮፕ ያገኘን ከዛ ያለ ነው ሰፋ ያለ ነገሩን ሲሰጡን የነበረውና ዋናው ምክንያት በሁለቶችን መካከል ያለው ትረስት አለ ከዛ ባለፈ ደግሞ እነሱም ኮንትሮሉን ይፈልጉታል አሁን እንዳለው ጀስት ሙሉ በሙሉ ከለቀቁት አንተ በሆነ ኤክስ ፐር አወር መታስከፍላቸው ከሆነ መተህ የሆነ ያክል ጨምሩልኝ ብትል ራሱ አልጨምርም ለማለት ያ የማያስፈልግ ፊቸር ራሱ ያስፈልጋል ይሄ ቢጨመርበት ይሄ በ3 ወር ያልከው 2 አመት ሶ ሙሉ ኮንትሮሉን መስጠቱ ለነሱ ትንሽ በያስባለሁ ኦኬ ወደ እንትኑ እንምጣ ከዚህ በፊት ፐርሰናሊ በመለቃቸው ቪዲዮዎችም ለማንሳት ሞክሬያለሁኝና እንዴት ነው ክላይንቶችን ለማግኘት ምን ሞክረው መረብ ቴክኖሎጂ ላይ ሶ አዲስ ክላይንቶችን እንዴት ለማግኘት እንሞክራለን የሚለውን ከመጀመሪያው አንስቶ ከነዙም ኢንፎ አንስቶ ኤስዲአሮቹ የሚደውሉበት እስከ ሴልስ ሚቲንጉ ድረስ ያለውን ትንሽ ለማንሳት እንሞክርና እሱ ላይም ትንሽ ጫን ቢባል ደስ ይለኛል ፐርሰናሊ ሶ አውትሶርሲንግ ስራ ተቀለል ሲደረግ አይ ኖ የመጣውን ፕሮጀክት ማኔጅ መደረግ አለበት ኳሊቲውን ጠብቆ ዲሊቨር መደረግ አለበት አሁን ባለው ኮንቴክስት ግን በደንብ ሊሰመርበት የሚገባው እዛ አካባቢ ይመስለኛል ቢዝነስ ዲቨሎፕመንት አካባቢ ይመስለኛልና ኢቭን እንደሱ አይነት ታለንቶችን ለማግኘት እንዴት ነው ስንቸገር የነበረው ከመረብ ቴክኖሎጂ አንፃር ከሚለው ተነስቶ ምን ያህል ፕራዮሪቲ ያለው የሚለውን የተወሰነ ለማንሸራሸር ብንሞክርም ደስ ይለኛል ስለዚህ ከዳታ ኢንተርቪው አንስተ እስከ ኮሉ ድረስ ያለውን ፕሮሰስ የተወሰነ ብታነሳ እስከ ሚቲንጉ ድረስ ያለው መጀመሪያ አሰራራችን እንዳይሰርቁበት አይዲያችን ልታሰደጋል አልናገርም አይ ማንም አይሰርቅ አዎ መስረቁ ራሱ ከባድ ጀግና እና በርታታለ ማን ነው ሚስሊድ ልታረግ ነው እንዴ ማይሆን ነገር ልታወራ ነው ከቻሉ ሲረቆና ትይዘኛለ ግን ከዛ በፊት ጥሩ ፖይንት አንስተ ነበር ሽያጭ ነው የሚቀድመው ወይስ ፕሮዳክቱ ወይ ኮር ሰርቪስ መታቀርበው ነው መቅደም ያለበት የኔን ፐርሰናል እንትን ነው የምጠይቀኝ ፐርሰናል ኦፒኒየን ታቋል አይ ግን ምን ያህል አስፈላጊ ነው የቢዲ ፈርት እያልከ ነበርና የትኛው ነው መቅደም ያለበት ሽያጭ ነው መቅደም ያለበት ወይስ መታቀርበው ሰርቪስ ቢዲ ላይ ይሄ አውትሶርሲንግ ላይ ብቻ ሳይሆን ማንኛውንም አይነት ፕሮዳክት እየሞከረ ያለ ሰው ፕሮዳክቱን ከመጨረሱም በፊት ኢቭን እጁ ላይ ከመኖሩ በፊት ሽያጩ መጀመር አለበት ባይነኝ ሶ በአንድ ዝም ብለን የሆነ ኤአይ ቱል ልንሰራ ነው እንበል ምን የሚያደርግ ኤአይ ቱል ልንሰራ ነው እንበል የሆነ የዩቲዩብ ቪዲዮዎችን ትሰራለህ ሶ ኢትዮጵያ ውስጥ ባለው ኮንቴክስት የዩቲዩብ ቪዲዮ አይዲያዎችን የሚሰጥ አይነት ነገር ልትሰራ ነው ሶ እሱን ከመስራት በፊት ታርጌት ያደረጋቸው ዩቲዩበሮችን ነው ብለህ ታስባለህ አይደለ ከዛ በፊት እነዛ ዩቲዩበሮች ዲማንድ እንዳላቸው ለማወቅ የሴልስ ስራ መስራት አለብህ ባይነኝ ነኝ ዋትኤቨር የምትጠቀመው መንገድ ሊሆን ይችላል ዌት ሊስት ልታዘጋጅ ትችላለህ ኮል ልታረግላቸው ትችላለህ ምንም ልታረግ ትችላለህ ጀስት አድምረን ያደረክ ሊሆን ይችላል የትኛውንም መንገድ ተጠቅመህ እንደዚህ አይነት ፕሮዳክት ላውንች ላረግ ነው በዚህ ፔመንት ምን ያህሎቻችሁ ኢንተረስትድ ናችሁ የሚለውን ቀድሚያ ምንም ሳትሰራ ቼክ ማድረግ አለብህ ባይነኝ ነኝ ሶ ራሱ ወደዚህም ይመጣል የሆኑ ዲቨሎፐሮችን ይዘ ቲም አቋቁመህ ምናምን አይደለም በተለይ እንደ አዲስ እየጀመርክ ከሆነ መጀመር አለበት ብዬ ማስበው የሴልስ ቲሙ ወይ ቢዝነስ ዲቨሎፕመንት ቲሙ ነው መጀመር ያለበት ቅድሚያ ስራው እነዛ ከመጡ በኋላ ነው እነዚህን ጋይድ ሊያደርጉ ይገባል ብዬ ማስበው አንተም ያንተን ማንሳት ትችላለህ ቀድመን በተወሰነ መልኩ እያልከው ነበር ብቻ በጣም ኤክሰለንት የሆነ ፕሮዳክትም ሰርቪስም ብሰራ ወይ በጣም ያበደ የምትለውን ፕሮዳክት እጅ ላይ ቢኖር መጨረሻ ላይ ካልተሸጠ ምንም ጥቅም የለውም
ለራስም ብቻ ሳይሆን ማንንም የማይጠቀመው በቃ ቆንጆ ፕሮዳክት ነው ተቀምጧል ያምራል ያዘው ደስ ይላል ወይ አርት እንደ አርት ፒስ ይቀመጣል እንጂ ማለት ስለዚህ በጣም ያስፈልጋልና ያ kind of ተመጋጋቢ ናቸው ግን ብዙ ጊዜ ቴክኒካል ሰውም ጎበዝ ኮምፒተንት የሚባሉ ሰዎችም ይረሱታል የሴልሱን ፓርት ሶ ማለት ሴልስ ኮምፒተንት አይደለም እያልከ ነው ምን እያልከ ነው እንዴ ማለት ቆይ እኔ ምናልባት የመጣሁበት ባክግራውንድ ይሆናል ወይ ሰርክል የማውቀው ቴክኒካል ሰዎች ጋር ስለሆነ ይሆናል ግን ኮምፒተንት አይደለም እያልኩ አይደለም ሴልስ አይ ቃል በቃል ያልከው ኮምፒተንት የሆነ ሰው ሴልስ ላይ ዊክ ነው እኔ እስከማውቀው ሰርክል ላይ ቴክኒካል ሰው ሴልስ ላይ ዊክ ነው ወይስ ኮምፒተንት ሰው ሴልስ ላይ ዊክ ነው ኮምፒተንት ሴልስ ሊኖር ይችላል እሱን እኮ ነው እያልኩ ግን በምንድነው በሰርቪሱ ሳይድ ወይ በፕሮዳክቱ ሳይዝ ኮምፒተንት የሆነ ሰው ግን ሴልሱ ላይ አሁን ግልጽ ነው ከፍተት ይኖርበታል ሆነን ለመናገር ግን እኔ እንዳልኩ ወይ ብዙ ስለማላቅ ይሆናል እንጂ ሴልስ ራሱ በጣም አስቸጋሪ ነው እና ምን ያህል ኮምፒተንት ሴልስ አለ የሚለው ነው ምን ያህል ኮምፒተንት ሴልስ አለ እኔ አንድ እሱ ጋር ያለ መንሸዋረር ያለ ይመስለኛል ሶ ብዙ ጊዜ ለምሳሌ እንዴ ልበል አንድ ሰውዬ ምሳሌ ሲያነሳ ነበር ዶክተር ከሆነ ልክ ስትመጣ ላይክ አንተን እንዴት እንደሚያወራ ስለምን እንደሚጠይቅህ ምን ቼክ ማድረግ እንዳለበት ኦሬዲ ተምሯል ለብዙ አመታት ተምሯል ከዛ ያቃል ሶ ስለዚህ አንተ እጅህና ሞስት መጣ ስለ እጅህ ብዙ ጥያቄ ይጠይቃል ያወራሃል ምን ይልሃል ከዛ በኋላ ለእጅህ የሚያስፈልገውን ትሪትመንት ይሰጣል ሶ እሱ ፕሮፌሽናል ዶክተር ነው ማለት ነው በቃ ፕሮፌሽናል ሐኪም ነው ዶክተር ትለዋለህ ታይትሉንም አይደለ ሶ ሴልስ ጋር ሲመጣም በዛው ልክ ፕሮፌሽናል ሆነው የሚሰሩ ሰዎች አሉ መሆንም ያለበት እንደዛ ነው በያስባለሁ ሶ አንተ የሆነ ፕሮዳክት ልትሸጥ ስትሄድ ሰውየው ምንድነው የፈለገው ምንድነው የታመመው ምኑን ነው ማከመለት የሚለውን እንደ ዶክተሩ አውቀህ ለዛ ፔኑ የሚሆን ሶሉሽን ነው መሸጥ ያለበት አይነት ነገር ማለት ነው ሶ በዚህ ደረጃ በደንብ አስፍተው በደንብ የሚሰሩ ሴልሶች ኮምፒተንት የሆኑ ሴልሶች አሉ እሱና አሁን ላይ ሴልስ ሆነው በየብዙ ቦታ የምናያቸው ሰዎችን ትንሽ ይለያያሉ በያስባለሁ የሆነ ቢያዝ አለ ጊፍት ነገር ነው ጊፍትድ መሆን አለበት ነገር አለ ሴልስ ሲባል ሶ ሞሮፍ እንዳልከው ከፕሮፌሽናል እንደ ኬረር ተምረው ምናምን በደንብ አሰልጥነው የምትመጣው አይነት ነገር ሳይሆን በቃ መሰለኝ ጊፍትድ መሆን አለበት ለሴልስ አይነት የሚል አይነት አመለካከት አለ ከዛ ጊፍቱ ካለ you don't need ምንም ያን ያህል ትሬኒንግ አይ ነገር ሁሉንም ሰው ይያልኩ አይደለም ግን እንደዛ አይነት ቢያዝ አለ ግን በፕሮፌሽናሊ የሚሰሩት ጋር ለምሳሌ አፕል ስቶር ብትሄድ ላይክ የሚያናገር ሰውዬ አንተን ሲያወራህ ዶክተር እንደሱ ተለሳልሶ አያወራከም በስተቀር ነጮቹን ነው ያልከኛለው እነሱ ነው በቃ ሴልስ ኢን ጀነራል እኔ ኢትዮጵያ ነበር ያልከኝ የበረው ነጮቹማ ዶክተር ናቸው እሱ ጋር ላይክ በየቀኑ 45 ደቂቃ ጧት ስራ ከመግባታቸው በፊት ሴልስ ትሬኒንግ አላቸው ሶ አንተ ስትገባ ለምሳሌ ምንድነው ባክግራውንድ አካውንታንት ኮንክ ሶ ማክ ላይ እሱ ሊረዳ የሚችል ምን አይነት ሶፍትዌር አለ እንዴት መጠቀም አለብህ ምን አይነት እጅህን እንዳመመህ ዶክተሩ እንዳወራህ አይነት ወሬ ነው የሚወራል ፕሮፌሽናል የሆነ መስተንግዶ ይሰጣል ሶ እዛ ጋር ያሉ ሴልሶች ኮምፒተንት ናቸው ማለት እንችላለን ማለት ነው የነጮቹንማ በጣም አድቫንስ አድርገዋል እኔ እነሱን አይደለም እኔ ከኢትዮጵያ አንፃር ነበር ሞሮፍ ቢያዝ አለ ያልኩ መረብ ኬት ጀምሮ እስኪ ምንድነው ፕሮሰሱ አዲስ ክላይንት ለማግኘት በቢዲቲሙ በኩል ምንድነው የሚሰራው አንድ ኮል አውትሪችን ብናነሳ ኮል እሱን አንድ አፕሮች ነው ሞር ክላይንቶችን ለማግኘትና ኮል ስናደርግ መጀመሪያ የሚያስፈልጋን ሊድ ነው ኦልሞስት ማንን ነው አውትሪች የምናደርገው እነዛ አውትሪች የምናደርጋቸው ሰዎች የኛን ሰርቪስ መፈለግ አለባቸው ኒድ ሊኖራቸው ይገባል ከዛም ውስጥ ስንቱን አናግረን ኢንተረስትድ ሆነው ይመልሱልናል ሌላ ታሪክ ነውና ሶ የመጀመሪያው ፕሮሰስ የሚሆነው እነዛን ሰዎች ማግኘት ነው ለዛ ደግሞ ዳታ ያስፈልገናል which is like እኛ በመንፈልገው ኢንደስትሪና ኒድ ያላቸውን ካምፓኒዎች
በሀገርም ሊሆን ይችላል የምንፈልገው ታርጌት ካንትሪ ላይ ያሉት ሊሆን ይችላሉ የነሱን ዳታ መሰብሰብ ነው የሚሆነው ያው በተለያየ መንገድ ብዙዎች ይሰበስባሉ አንዱና ቀለል የሚለውና ውዱ አማራጭ መግዛት ነው ዳታና ሶዛት ለምሳሌ የጀርመን ሀገር ውስጥ ያሉ አውትሶርሲንግ ላይ የሚሰሩ ሶፍትዌር ዲቨሎፕመንት ላይ የሚሰሩ ካምፓኒዎች ብንል በሆነ ያህል ክፍያ ይኖራሉ የተለያዩ ዳታ ፕላትፎርሞች ከነዛ ምሳሌ ጠቀስ እንጂ መረብ ምንድነው የሚጠቀመው ያ እኛ አሁን አፖሎና ዙም ኢንፎ የሚባል እንጠቀማለን ሁለቱን ነው እስካሁን የተጠቀምነው ሌሎችም ብዙ አማራጮች አሉ እነሱ ትንሽ ዊክ ናቸው ከነዚህ አንፃር ለዛ ከነሱ የምንፈልገውን ዳታ መውሰድ እንችላለን ከዛ ያን ዳታ በመጠቀም ፎን ኮል ማድረግ ይቻላል ማለት ምን ያህል አኩሬት ናቸው ዳታዎቹ የሚገኙት ስልክ ቁጥሮቹ ሊሆን ይችላል ኢሜሎቹ ምናምን ምን አቀላል አይ kind of 80% አሪፍ 80% እንዳላጋነ 80% አካባቢ አኩሬት ናቸው እና that is the best deal ደግሞ ማግኘት የሚችለው ያ ማለት 10,000 ወይ 20,000 ኮንታክት ገዝተን ከ10,000 8,000 የሚሰራ ስልክ ቁጥር ነው ማለት ነው አው 2,000 ኪሳራ ነው ግን በጣም አሪፍ ነው 10,000 የትም ብትሄዱ ማታገኙት ሰውዬ የሆነ ፕላትፎርሙ ላይ ኢቭን ደግሞ ላይክ ሲኦዎች ናቸው ሲኤፍኦ ናቸው በማናጀር ሌቭል ያሉ ሰዎች ናቸው ኦነሮች ምናምን በጣም ሃይ ሌቭል የሚባሉ ሰዎችም ጭምር ነው የነሱ ኢንፎርሜሽን ነው እዛ ላይ የምናገኘውና I think እኔም ቤስት ዲል ነው ነው ማስበው በጣም ቤስት ዲል ነው እስከ 50% ቢወርዱ ችግር ምክንያቱም ከየትም አይመጣም ያ ዳታ አስቸጋሪ ነው ለማግኘትና ያ በፊት ላይ እንደውም አሁንም የተወሰነ አለ like የሰዎችን ስልክ ቁጥር ለማግኘት እንኳን በዚህ በሺዎች የ10 የ20 የ100 ሰው ስልክ ለማግኘት የሆነ ኢቨንት ትሄዳለህ ሌላ ሀገር ሄደ የሆነ ኤግዚቢሽን ተካፍለ እዛ ላይ እየዞርክ የምታረጋው ምንድነው የየሰውን ኮንታክት መቀበል አይነት ነገር ነው ሶ እሱን ነው የሆነ አንድ ቦታ ሰብስቦ ያመጣውና ጂዘኔ በጣም ፓወርፉል ቱል ነው ብዬ ነው ማስበው ነው ዙም ኢንፎን ያየሁት ጊዜ በጣም ተደምሜ ነበር በጣም ወደፊትም ትልቅ ፕሮዳክት የሚሆን ይመስለኛል ከዚህም በላይ ውዱላ ሊሆን ይችላል በጣም እነዚህ ፎርቹን 500 የሚባሉ ካምፓኒዎችንም ጭምር እዛ ላይ ያለ ሲኦ ብለህ ስትሰርች አለ ስልኩ አለ ኢሜሉ አለ ምን አለ ምናምን which is በጣም እንጃ ነው ኢሜል ሊንክድኢን ስልክ ቁጥር ፖዚሽኑ በጣም ብዙ ዲቴይል ነው ያለው ያ ሶ እሺ ወደኛ ስንመጣ like በጣም ሰፊ ነው አይደለ ኢንዱስትሪው ሰፊ ነው ሶ እኛ የተወሰነ ለማጥበብ እንሞክራለን ሶ ታርጌት ምናረጋቸው የካምፓኒ በሬቨኒውም በሳይዝም የሆነ ሬንጅ ነገር ለማስቀመጥ እንሞክራለን ሶ እሱ ከምን የመነጨ ነው መጀመሪያ ዳታውን በዛ ሬንጅ ውስጥ ለማድረግ ስንሞክር ከምን የመነጨ ነው ብለህ ታስባለህ ወደ ፍልስፍና ልንገባ ነው ኖ አይ ለምሳሌ like እነዚህ ሜታን ታርጌት አናረግም ለምን ነው ታርጌት ማናረገው because አንንጃ ዊል ለማድረግ ሞር ቻንስ ያለንና ከዛ ዊንም ስናደርገው ደግሞ ያው ወርዚት የሆነ ቢያንስ የፈርት የሆነ ያህል በርን የሚያደርገው እንትን ካፒታል ይኖራልና እሱም መልሶ ፕሮፊታብል የሚያደርግ አይነት ብለን እናስበው ኮለቱም አንግል አይተም መሰለኝ መግባት ምንችለውና ያው ሁሉም እዛ ላይ ያለ ሊስቱላ ለኛ ፖቴንሻል ክላይንት ናቸው ማለት ላንችል እንችላለን አይደለ ሶ እንዳልከው በታች በኩልም የተወሰነ ሊሚት ያስፈልገዋል ለምሳሌ ሬቨኒው በአመት $20,000 የሆነ ካምፓኒ ከሆነ ያ ማለት ወደ ወር ስታመጣው like ከ2,000 ያነሰ አካባቢ ነው ሶ ከ$2,000 ያነሰ አካባቢ ሬቨኒው ያለው ድርጅት ወደ አንተ አውትሶርስ ያደርጋል ማለት አይቻልም ሶ እዛ ጋም የተወሰነ ያዝነው ነገር አለ ሬቨኒውቸው ከኤክስ በላይ ሆነ ሶ እኛ ሚኒመም እንሰራለን ብለን እናስበዋል አይደለ ሚኒመም የዚህ USD ፕሮጀክት ነው መስራት የምንፈልገው ከዚህ በታች ከሆነ
አንሰራም ብለን እናስባለን አሁን $100 $50 ፕሮጀክት ቢመጣ አንቀበልም አይደለ ሶ ሚኒመማቸውን ማስቀመጥ አለባቸው ብዬ አስባለሁ ሶ ከዛ ሚኒመም ትነሳና ደግሞ ከላይኛው ጣሪያ ደግሞ በኩል ያለው ላይክ ትንሽ ከኛ ሊግ ውጪ የሆነ እንደገና ደግሞ የራሳቸው ስታንዳርዶች ያላቸው የራሳቸው ሰርቲፊኬሽኖች ያላቸው ድርጅቶች ነው አውትሶርስ የሚያደርጉት ጀስት ለማንኛውም ኤክስ ለሚባል አውትሶርሲንግ ካምፓኒ አውትሶርስ ስለማያደርጉ ሶ እሱን ትንሽ ፋይን ቱን ማድረግ ይፈልጋል ብዬ አስባለሁ ሌላው ደግሞ ዳታውን ስናወጣ መታየት አለበት ብዬ ማስበው የኛ ኤክስፐርቲ ምንድነው ሶ ቲማችን ምን ይመስላል የሚለውን ደግሞ ትንሽ በኋላ ላይ ፖርትፎሊዮ ማሳየትም ሊመጣ ይችላል ይሄን ፕሮጀክት ላይ ነው የሰራነው እንደዚህ አይነት ልጆች አሉን ማለታችን አይቀርም ኔክስት ፌዞች ላይና ከሱ ጋር የሚመሳሰል አይነት ዳታ ለማድረግ ይሞከራል ያ በጣም መጨረሻ ላይም ያው ተሳክቶ ራሱ ክሎዝ ቢደረግ ዲሉ ስሩ ማለታቸው ስለማይቀር የሚያሳፍር ስራ ሳይሆን ላይክ የሚያኮራ ስራ መሆን ስላለበት እሱን በደንብ ኮንሲደር መደረግ አለበት በጣም ጥሩ ሶ ሊዶቹን አገኘናቸው ብለን አስዩም እናርጋው ሶ ኔክስት ስቴፕ ኮልድ ኮል ነው የሚሆነው ያው ኮልድ ኮል ላይ ሞር ኦፍ ለማሳመን ነው የሚሞከረው ግን ያው ሁሉም ኮልድ ኮል የራሱ የሆነ ኮል ይኖረዋል ሶ እኛውን ላይክ ክሎዝ ለማድረግ ሊሆን ይችላል ዲል ሌሎችም ደግሞ ኮልድ ኮል ሌላ አዌርነስ ለመፍጠር ሊሆን ይችላል ወይ የሆነ አክሽን እንዲወስዱ ሊሆን ይችላል ምናምን ነገር ሶ ዲፔንዲንግ ኦን አስ ያው ክሎዝ ለማድረግ ነው ግን እንደዚህ ትንሽ ተለቅ ያለው ፕሮጀክት ወይ ደግሞ ዲሲሽን የሚፈልጉ ነገሮች ሲሆን ጀስት በአንድ ስልክ ያው በጣም ኤክስፐርት መሆን አለበት ኮልድ ኮሉን ክሎዝ ለማድረግ ሶ ሞር ኦፍ ወደ ሚቲንግ እንዲገቡልንና እነሱ የሚያገኙትን አድቫንቴጅ ቤኔፊት ሶ ዛት they can explore የሚለውን ለማሳመን ነው የሚሞክረው ማለት ነው ሶ እሱም አንድ ክሪቲካል የሚባል ነገር ስክሪፕት ያስፈልገዋል which is በጣም in average ብቻ day to day life ያልተለመደ ነገር ነው ሶ ዛት የሆነ ሰው ስታወሩ ላይክ ስክሪፕት ማለት ልክ እንደ ድራማ ኦሬዲ የተጻፈ የተዘጋጀ ነገር አለ ማለት ነው ፍሎ ስለዚህ እንደዚህ ሲለኝ እንዲደዋለው በቃ ድራማ ማለት ነው ከዛ በቃ አክቲንግ ሶ እሱም በጣም ክሪቲካል ነው because every time እንደየሰው ሙድ ከሆነ የምናወራው አንድ ሊድ ማግኘት ራሱ አስቸጋሪ ነው ከዛ በኋላ ከዛም ሁሉ ስልክ ውስጥ ኢንተረስትድ አይደለም የሚል ሌላ ጊዜ ምናምን በጣም ብዙ ነገር አለ ሶ ጆሮ ላይም ስልክ መዝጋት ምናምን ነገሮች ስላሉ በጣም ጥቂት ሰው ነው ኦኬ ኢንተረስትድ ነኝ ብሎ ለሚቲንግ ራሱ የሚመጣው ሶ ምንም አይነት ክፍተት መተው አይቻልም ያ እሱ ላይ አንድ እንድታነሳ የምፈልገው ላይክ አይ ቲንክ አሁን ላይ መረብ ኢናውስ ያለውንና ሪሞትሊ የሚደውሉትን አንድ ላይ ደምረን ወደ 6 የሚሆኑ ኤስዲአሮች አሉ በቀን ለ1000 የሚጠጋ ኮል ይደረጋል ከዛ ውስጥ ላይክ 3-4 ሚቲንግ ለማግኘት ነው የሚሞከረው ለዛውም ገና ነው ሾው ምናምን ሳይቆጠር አይነት ነገር ነውና የቁጥር ስራ ነው አንድ ባበዛው ቁጥር የተወሰነ ያገኘ ተመጣጣለ ስለሱ የተወሰነ በትል ሁለት ደግሞ ታለንቱ ስራሱ ምን ያህል አቬለብል ነው ኢትዮጵያ ውስጥ ምን ያህል ኢዝሊ ማግኘት ትችላለ የሚለውንም ትንሽ በትለንና ምንድነው ለኤስዲአር ለመሆን ምንድነው እንደ ሪኳየርመንት የሚታየው ኦኬ መጀመሪያ ኤስዲአር ማለት ምን ማለት ነው የሚለው ጀመርና ቴክኒካል ተርም ስለሆነ እንትን ጀስት ኮልድ ኮል የሚያደርጉ ናቸው ስለዚህ ደውለው የሆነ ሊድ ብለን ያሰብነው ወይ ፖቴንሻል ኒድ ያለው ብለን እናስበውን ሰው ደውለው ወደ ሚቲንግ እንዲመጣ ለማሳመን የሚሞክሩት ማለት ነው ሶ እሱ ታለንት ምን ያህል ጥረት አለ fortunately I think የኢትዮጵያ እንግሊዘኛ አክሰንት በጣም አሪፍ ነውና so more of የሚያስፈልገው እንግሊዘኛ መቻል ነገር ነው ስለዚህ እንግሊዘኛ ከቻሉ ኤስዲአር ለመሆን ትንሽ አወር ትሬኒንግ more of አንዳንድ ኮንሰፕቶችን ከደረሱበት it is easier ማለት ነው ስለዚህ በብዛት መገኘት ይችላል ማለት በጣም በብዛት መገኘት ይችላል fortunately ደግሞ የሆነ ያህል አውትሶርሲንግ ካምፓኒ ኢትዮጵያ ውስጥ ያሉት ኮልድ ኮል ላይ ይሰራሉ ስለዚህ ኤክስፒሪየንስ ያለው ሰው ማግኘት ይቻላል እንደማለት ነው ሶ በጣም
ቆንጆ ኦፖርቹኒቲ ከኢትዮጵያ ላንድስኬፕ እንደው አውትሶርሲንግ አሪፍ ኦፖርቹኒቲ አንዱ SDR በቀላሉ ማግኘት ይቻላል እና በጣም ጎበዝ ናቸው ይሄ ብሩት ፎርስ ስለመሆኑም ትንሽ እንድታሰምርበት ስለፈለኩ ነው የሆነ የቁጥር ጨዋታም መሆኑ አዎ እኔ ራስዎን ላይክ ኦዲየንሱ ምን ይላል አንድ ሺህ ሰው ከተደወሉ 2-3 ሰው ለማግኘት 1000 ሰው ጋር መደወል ምን ይሉታል almost ሪንጃ ማባከን ነው የሚነሳው ስንት ነው ላይክ 1000 ጋር ተደወለ እንጂ የሚነሳው ስንት ነው ለምሳሌ የሚነሳው almost ስንት ይሆናል አንድ 40% 40% ሰው ያ ሶ 40% ቢነሳ ነው እንደው in average አሪፍ ከሆነ ማለት ነው ስለዚህ ሰው 400 ሰው ነው ያወራው ማለት ነው አዎ ሰው 1000 ሰው ጋር መደወል ቢቻል ቮይስ ሜል ኖ አንሰር ምናምን ያለ ላይክ ማይገኙ ሰዎች በጣም ብዙ ናቸው ሶ ከዛ ውስጥ ላይክ 300-400 ነው የሚያነሳው የሚሆነው ከዛ 300-400 ውስጥ 3-4 ለማግኘት ነው የሚሞከረው ማለት ይቻላል መጨረሻ ላይ ኢንተረስትድ ሆኖ እሺ እናወራ ምናምን ብሎ የሚስማማው እና ምን ያህል ሃርሽ ነው የሚለው ላይክ ያ ከ300 300 ማለት ስንት ማለት 1% አካባቢ ነው ሶ ያ actually industry average-um ከ3 እስከ 5% አካባቢ ነው ያ 1% አካባቢ not always አንዳንዴ ጥሩ ወቅቶች አሉ ወደ 3 እንጠጋለን እቺስ ግን እኔ ኢትዮጵያ ውስጥ ያለው አድቫንቴጅ ቀደም ያልከው ነው SDR ማግኘት ይቻላል ሶ በዛ ላይ SDR ሃየር ማድረግ ይቻላል እንደገና ደግሞ አፎርደብል ነው በያስባለኝ ከነዚህ ከሌላ ሀገር ጋር ስናነጻጽር እንደውም አብዛኛውን ጊዜ SDR ስራ ቀደም እንዳልከው ወደ ኢትዮጵያ አውትሶርስ ይደረጋል አፎርደብል ስለሆነ ማለት ነው ኢትዮጵያ ውስጥ ያለ ካምፓኒ ደግሞ እዚሁ ሎካሊ ካሉ ሰዎችን ሃየር አድርጎ እንደ SDR ሲያሰራ ያለው አድቫንቴጅ በየማሰበው የሆነ ፖሊሽ ካምፓኒ አንድ SDR ፖላንድ ውስጥ ልቅጠር ቢል ከሚያወጣው ወጪ አንፃር በጣም ባይፋር የተሻለ ፖዚሽን ላይ ያለ ነውና እሱ አንድ አድቫንቴጃችን ነው ብዬ አስባለሁኝ እዛ ጋር ያ በጣም አሪፍ ኦፖርቹኒቲ ነው እኔም እንደዛው ነው ማስበው ነው ወዳልከው ጥያቄ ግን ስመጣ ከመቶ አንድ ሰው እብደት አይደለም ወይ ብሎ አሁን የሆነ ሰው ይጠይቅ ምን ትላለህ አይ እብደት አይደለም ምንድነው ሪተርኑ ምንድነው ነው ያ ሰውዬ ምን ይዞ ሊመጣ ይችላል የሚለው ነው አደይንድ ማተር የሚያደርገው አይደለ ሶ ሪተርኑ ኢንቨስትመንቱ ሴንስ የሚሰጥ ከሆነ ለምን ከአንድ ሺህ አንድ አይሆንም የአንድ ሰው እየመጥቶ ግን ምን ያደርጋል ሶ አንዱን ሰው ለማዋራት ምን ያህል ሪሶርስ አጠፋውኝ ምን ያህል ጊዜ ምን ያህል ሪሶርስ አጠፋው የአንድ ሰው ሲመጣ ግን ምንድነው ይዞ የሚመጣው የሚለው በጣም ጥያቄው እሱ ነው መሆን ያለበት ከቮሊዩሙም በላይ በወር 20 ምናምን ሺህ ሰው ጋር እንደውላለን እንደማለት ነው እነዚህ 20 ምናምን ሺህ ሰው ጋር ለመደወል ምን ያህል ሪሶርስ ሞባይላይዝ አድርገናል እነዚህ ሁላ ሪሶርሶች ስንት ነው የሚያወጣው ወርዝ የሚያደርጉት የሚለውን ነገርና ከዛ እነሱ አንድ ሰው ሲያገኙ ወይ አንድ ፕሮጀክት ሲያገኙ ምንድነው ይዞት የሚመጣው የሚለው ነው መነጻጸር ያለበት በያስባለሁ እብደት የሚሆነው ማይሆነው ያን ይመስላል ልክ ነህ ሂሳቡ ዋናው ሂሳቡ ነው ልክ ነህ ሶ ምን ያለ ሪሶርስ አጠፋን ያንን ሪች ለማድረስ ከዛ በኋላ ከዛ ሪች ደግሞ ምን ያህል ጌን ተደረገ ነው ሶ እሱ ክፍተት እስካለው ድረስ ፕሮፊታብል ነው ማለት ነው ያ ቢዝነስ እና ኮልም ደግሞ እኛ ያመጣነው ሰው በባህሪው እንደዛ ነው ሶ ላይክ ቮሊዩም ነው በጣም ብዙ ሰው የሚመለከተው ማይመለከተው ጋር ነው ተደርሶ ከዛ በኋላ ከዛ ውስጥ የሆኑ አሪፍ ጌኖችም ማግኘት የሚቻለው አይነት ነገር ነው ያው እንዳልከው የሚመለከተው ማይመለከተውም ሰው ጋር ይደወላል ግን አንዳንዴ አንተም ስትል ነበርና ላይክ ስለ አውትሶርሲንግ የሚያውቁ ኢንተረስትድ የሆኑ ሰዎችን ደግሞ ታገኛለህ which is በጣም አሪፍ በጣም በላ እሱ ላይ ምንድነው በጣም እኔ ሪሴፕሽናቸው ራሱ ገርሞኛል ማለት
በዚህ ሌቭል እዚሁ ኢንዱስትሪ ላይ ኢንትረስትድ የሆነ እና ደግሞ just out of nowhere ደውለ ራሱ ስታወራ በዚህ ሌቭል በቃ አክሰፕታንስ ኖሮት የሆነ የሚያወራ ሰው ምናምን ራሱ እኔ በዚህ ሌቭል አልጠበቅኩም ነበር ከዚህም በላይ harsh ይሆናል ብዬ ነበር ሁሉም ሰው ጆሮአችን ላይ የሚሰካ ግን በሚገርም ሁኔታ በጣም በቃ ኢንዱስትሪው ሰፊ ነው ብዙ በቃ ኢንተረስትድ የሆነ ሰው አለ ኤስዲአሮቹ አካባቢ ደግሞ ሲያነሱ የሰማሁት አንዳንዱ አረ አባረሩኝ እኮ ከሲሆነት አረ ምን ካምፓኒን ዘጋሁት እኮ ቴራፒ ሊሆን ማለት ነው ችግሩን ጨዋቱን ሊያወራ ኦኬ ጨዋቱን አድምጣ እስቲ ሪፈር አድርገኝ ከዛ እና ማን ተቆ አሪፍ እሺ ሶ ቀጥሎ ምንድነው የሚሆነው ቀጥሎ ያለው harsh ሌላ ትሩዝ ደግሞ እንደዛም በዚህ ሁሉ ፍሎ የመጣው ሚቲንግ መጣለው ገባለው ቪዲዮ ኮል ነው ያው ቪዲዮ ኮል ሚቲንግ ለመግባት የመጣው ሰው ውስጥ ደግሞ ግማሹ በተለያየ ምክንያት አይመጣም ይቀራል ማለት ነው ሶ መጨረሻ ላይ የምናወራው ሰው ጥቂት ነው የሚሆነው ማለት ነው ሶ እዛ ላይ ያው ክሎዝ ለማድረግ ዲሉን ይሞክራል ማለት ነው ሶ በተቻለ መጠን ሴል ለማድረግ የነዛም ኒድ ታይቶ ለነዛ ኒድ የሚሆን ነገር መስጠት ከቻለን አንድ ያለው ትሬንድ ደግሞ ኮል ውስጥ ከሚገቡት ውስጥ ቀላል ማይባል ፐርሰንት መልሶ ለአንተ የሚሸጥ ሰው ነው የሚገባው እሱም አውትሶርሲንግ ካምፓኒ ሆነና ተሻሻጣለ እርስ በርስ አንተ አለ እኔ ከሄለኝማ ከሲኖር ይሄን ጠይቃለሁ ምናምን አይነት ነገር እሱም ቀላል ማይባል ፐርሰንቱን ይዛል ላይክ ቀደም እንዳልከው ሚቲንጉን እሺ ብሎም የሆነ ያክል ፐርሰንቱ አይገኝም ከዛ በኋላ ደግሞ ይመጣና ከተገኘው ውስጥም ደግሞ 20-30% የሚሆነው እሱ መልሶ ላንተ ለመሸጥ የሚሞክር ነው ከዛ ሊገዛ መጥቶ ደግሞ ካለው ውስጥም በጣም ትንሹ ፐርሰንት ነው መጨረሻ ላይ ክሎዝ መታደርገውና ጂዝ ሰፊ ኦፕሬሽን just አይመስልም ብቻ መጀመሪያ አካባቢ ላይ ሆነ ስታስበው አይመስልም እንጂ ኮምፒውተር ማናገር በስንት ጣሙ ነው ኮድ ማድረግ በስንት ጣሙ ነው እና ያ በጣም ብዙ ስትራግል አለው ያውኛውን ሃይ ሌቭል ነው እንጂ ያወራ ነው በጣም ብዙ ዲቴሎች ይኖርታል እነሱም ዲቴሎች ልክ ካልመጡ ያልነው 1%ም ለ0.1%ም ሊሄድ ይችላልና ያ ኢቭን ሚቲንጉን እሺ ካለ በኋላ ያንን ኮንፊርም ለማድረግ የምትልከው ፎሎ አፕ ኢሜል ልክ ካልሆነ ብለገና ልትጨነቅ ትችላለህ ይሄ ኢሜል ላይ የተሳሳኩት ነገር አለ እንዲህ ማይባልም እንዲህ ይባላል ምናምን አይነት ነገርም ሌላ ጭንቀት አለና እንዳልከው ያልተነሱ ዲቴሎች ብዙ ይኖራሉ ሶ ኤቭሪ ዲቴል ላይክ እኛ ለመሄድ የምንሞክረው እንዴት ነው ከመጀመሪያው ጀምሮ ከዳታው ጀምሮ ምንድነው ቦትልኔካችን አይነት ነገር ብለን እንነሳና ዳታ ጋር ያለውን ቦትልኔክ ለመቅረፍ ይሞክራል አይነት ነገር ዙም ኢንፎ እንደዚህ የሆነ ነው በዚህ ይወጣ ነው በዚህ ይገባ ነው አፖሎ እንደዚህ ያረጋ ነው ምናምን አይነት ነገር እሱ ጋር ለመፍታት ይሞክራል ዳታው ከመጣ በኋላ ደግሞ ዳታው ሲአርኤም ላይ እንደዚህ የሆነ ነው እንደዛ አይደለም በስርዓት አሬንጅ ያረጋቸው ምናምን ከዛ ስክሪፕቱ ጋር እንደዚህ የለውም አለው ስቴፕ ባይ ስቴፕ ሁሉም ጋር እየተሄደ አንድ ባንድ ጊዜ እየወሰደ ሶልቭ እየተደረገ ነው የሚሄደውና ኮልድ ኮል ማድረግ ልንጀምር ስንል እንደዚህ ሞንስተር አልመሰለም በጣም ስጋት ነበርኝ ያው ሞንስተር ሊሆን ይችላል የሚል በዚህ ሌቭል ሰፊ የሆነ ከባዱ ነው ለና አልጠበቅንም ግን ፓይፕላይናችን እንዳይደርቅ አድርጎታል ሁልጊዜም ሚቲንጎች አሉ ሁልጊዜም መናወራቸው ክላይንቶች አሉ እሱ ደግሞ የቢዝነስ ጤነኛ ነው ከሚያስብሉት ነገሮች አንዱ እሱ ነው ሁልጊዜም ፓይፕላይናችን ላይ የሆነ ሰው ያወራን መኖር አለበት ላይክ ዛሬ በእንጀምረው ዲሌይ ሊኖረው ይችላል ክላይንት የምናገኝበት ዲሌይ ሊኖረው ይችላል የ3 ወር የምናምን 90 ቀን ነው የሚባለው ስንት ነው 90 ቀን ሚስጥሩን አጫውታችሁ አጫውታችሁ ስትረሳው እንደ አንድ ሚሉት አባባል ሴልስ 90 ቀን ዲሌይ ያለው ነገር ነው ላይክ 90 ቀን
ሙሉ ኢፈርት ወጥቶ ምንም ጠብ የሚል ነገር ላይኖር ይችላል ሶ የነዛ 90 ቀን ድምሮች ነው መጨረሻ ላይ አንድ ላይ ተደማምሮ ከዛ በኋላ ኢፌክቱን ማምጣት የሚጀምረው አይ ቲንክ የሚመስለኝ የሚገዛው ሰው just በአንድ አይወስንም መሰለኝ ሶ እኔ ዛሬ 2 ወር ያወራው ኒድ ሲኖረኝ ኦኬ ኮንሲደር አደርጋለሁ ብሎ ሊሆን ይችላል ከዛ 2 ወር በኋላ ኒዱ ሲመጣ ያወራል የዛኔ ፔይ አውት ያደርጋል as an example ማለት ነው እኛ ከ90 ቀን በላይ ፈጀብን ይመስለኛል የመጀመሪያው ለማግኘት በኮልኮል በኩል የመጀመሪያው ለማግኘት እንደተለመደው ከአቢሪጅ አይመጀንም አረ እንግዲህ አደባባይ ሲድም ያ I think critical ያላነሳ ነው ብዬ ትንሽ ጸጸተኝ ፎሎ አፕን በጣም ማተር ያደርጋል ስለዚህ አንድ አውትሪች ተደረገና አይቆም በጣም ፎሎ አፕ ያስፈልጋል ሲአርኤምም ያስፈልጋል ሶ ሲአርኤም ማለት አሁን 1000 ሰው ጋር ከተደወለ 1000 ሰውን በምን ትራክ እናደርገዋለን በጣም ያስቸግራል ስለዚህ የራሱ ሶፍትዌር ቱል ያስፈልገዋል ትራክ የሚደረግበት ያ ትራክ ማድረግ ማለት ነው ያ ስለዚህ ሰው እየተደውሎልን ነበር አላነሳም አንስተው አውርቶ አልፈልግም ሁለተኛ ናችሁ እንዳደውሉልኝ አለ ወይስ ደስ የሚል ሐሳብ ነው ግን አሁን የሆነ ጊዜ አውሩኝ አለ ወይስ ኦሬዲ ኒድ አለው ምናምን ሶ ብዙ ዲቴል ላይ ያዛሉ ማለት ብዙ ዲቴል አለው ግን እኛ የምንፈልገው ይጠቅመናል ለምናስበው ኢንፎርሜሽን ሁሉ እንይዛለን so that organized እንሆናለን ማለት ነው ስለዚህ 10000 ሰው ጋር ስንደውል ማን ነው ይሄ መቼ ነው ምናምን የሚለው ነገር ይቀርፍልናል ለሱ ደግሞ ጥሩ መፍትሄ ምንድነው ሶፍትዌር ያለ ሶፍትዌር ኦርጋናይዜሽን ከባድ ነው ባይሆን ከኮል አውትሪች የተሻለ ሌላ አማራጭ አለ ወይ ምንድነው የትኛው ነው የተሻለ አማራጭ እንደው ክላይንት አዲስ ለማግኘት በሚለው ነው ያዘው አዲስ ለማግኘት ላይክ ይከፋፍሉታል አይደል የሆነ 4 ቦታ ምናምን ነገር ነው ክላይንቶችን ታገኛለህ ብለው የሚከፋፍሉት አይነት ነገር መጀመሪያ የክላይንት አይነቱን ነው የሚከፍሉት ሶ የምታውቀው ክላይንት አለ ማታውቀው ክላይንት አለ ኮልድና ሆት ምንለው አይነት ነገር ማለት ነው ሌላው ደግሞ ዋን ቱ ዋን ታወራለህ ወይ ደግሞ ዋን ቱ ሜኒ ታወራለህ አይነት ነገር ነው ከዛ እንደዛ ያረጉትና 4 ቦታ ይከፍሉታል ስፔሻሊ አሌክስ ኦርሞዚን አይተዋልና እሱ ላይ እንደዛ ነው የሚከፍለውና ፐርፌክት አፕሮች ሶ ላይክ የትኛው ይሻላል የሚለው ላይክ አብዛኛዎቹ የሚስማሙት ሆት የሆነ አብዛኛው ጊዜ ኮንቨርት ለማድረግ ቀላል ነው የሚሆነው ማለት ነው ብዙ ጊዜ እንደው ምንድነው የሚባለው ላይክ ኮንተንት ራሱ ለምሳሌ ክሬት የምታደርገው ለምንድነው ሶ የሆነ ኦዲየንስ በተለይ ታርጌት ያደረከው ኦዲየንስ ያንተ ፖቴንሻል ክላይንት ከሆነ ከሱ ጋር ፋሚሊየር ለመሆን ነው ሶ ረዘም ያለ ሰዓት አንተን እንዲያይ በፖድካስትም ሊሆን ይችላል ሌሎች ጋር ሄደ ፖድካስት ቀርበም ሊሆን ይችላል ጀስት ዝም ብለ የቱቶሪያል ቪዲዮዎች ሳታዩ ሊሆን ይችላል whatever የምትከተለው እናንተ የተመቸን አፕሮች ሊንክድኢን ላይ ጽሁፍ እየጻፍክ ሊሆን ይችላል ኮንተንት በለቀቅኩ ቁጥር ምን እያደረክ ነው ከነዛ ሰዎች ጋር የሚያውቁ ሰው እየሆንክ ነው ማለት ነው ያ ማለት አንተ ለነሱ ኮልድ ሳይሆን ስለዚህ አብዛኛውን ጊዜ አሁን መጽሐፍ የሚጽፉት ፖድካስቶች ላይ የሚቀርቡት የራሳቸውን ቪዲዮ የሚለቁት የትኛውን ፕላትፎርም ላይ እየገቡ እንደዚህ ትላልቅ የቢዝነስ ሰዎች እንደዚህ አይነት ስራዎች የሚሰሩት ሁሉ ጊዜም ካንተ ጋር በቃ ለመተዋወቅ ነው አንተ ስለነሱ እንድታቅ እነሱ እንድትከተል ምናምን ተከትላልቆቹ ከነመስከ ምናምን ጨምሮ እንደዚህ አክቲቭ የሆኑት ሚዲያው ላይ ለምንድነው ላይክ ፕሮዳክት ላውንች ያደረጉ ቀን ማን ነው ያንን ፕሮዳክት የሰራው የሚለው ጥያቄ ኦሬዲ ተመልሶልሃል ሶ የትራምፕ እንትን የመስክንትን ወይም ደግሞ ኢትዮጵያ ውስጥ ማን ነው ታዋቂ የሆነ ማን የሰለሞን ምናምን ነው የምትለውና ሶ ያ ሆት ሊዶች የሚያስብላቸው ለዛ ነው ካንተ ጋር ኦሬዲ ፋሚሊየር የሆኑ ሰዎች ናቸው ሶ እሱ በእኛ ኮንቴክስት ስናመጣው አውትሶርሲንግ ላይ ስናመጣው ስፔሻሊ ኢትዮጵያ ውስጥ ያለ አውትሶርሲንግ ካምፓኒ አድርገነው ስናስበው እንዴት ነው አቺቭ የሚደረገው የሚለው ለኔ ጥያቄ ምልክት ነው ያ ማለት ለምሳሌ እኛ የፖላንድ ማርኬትን ታርጌት እናደርጋለን ለፖሊሽ ህዝብ የሚሆን ኮንተንት እየሰራን
መልቀቅ አለብን ማለት ነው ፖላንድ መኖር አለበት በጣም የነሱን ኮንቴክስት ማወቅ ካልቸሩን ማወቅ ኢቭን ቋንቋቸውንም ጭምር ማወቅ ይፈልጋልና ያንን ማድረግ የቻለ ግን ሞር ሰክሰስፉል ይሆናል ብዬ አስባለሁ ሶ የትኛው ነው ኮንቨርት ለማድረግ አሪፍ ላልከኝ ጥያቄ ከዚህ ይጀምራል ሆቶኖ የመታቀው አይነት ነገር ሲሆን እሱም ላይም ደግሞ ዋን ቱ ዋን ሲሆን ሶ ዋን ቱ ዋን እና ዋን ቱ መኒ ብለን የለ ዋን ቱ ዋን ሲሆን የሚያቅ ሆኖ ራሱ ጀስት ፊት ለፊት ስታወራው ወይም ደውለህ ስታወራው እና የሆነ ሚዲያ ላይ የሆነ ነገር ፖስት ይሄን ልሸጥ ነው ስትለው ኮንቨርዥን ሬቱ የዋን ቱ ዋኑ ይበልጣል obviously ስለምትተዋወቅም ለማሳመኛ ብዙ ጊዜም ተሰጠዋል ለሱ ታይለር የሆነ ሜሴጅ ማስተላለፍ ትችላለህ ለዛ ሰውዬ ስፔሲፊክ የሆነ ሜሴጅ ማስተላለፍ ትችላለህ ኢሜልም ሲሆን ዋን ቱ ዋን ሲሆን ለዛ ሰውዬ ታይለር የሆነ አይነት ኢሜል ስትልክ ኮንቨርዥን ሬቱ ይጨምራል አይነት ነገር ማለት ነው ሶ ዋን ቱ ዋን ሆኖ ሆት ከሆነ ቶፕ ላይ ይቀመጣል አይነት ነገር ከዛ ስቲል ሆት ሊድ ሆኖ ዋን ቱ ሜኒ ሲሆን ሁለተኛ ላይ የሚቀመጥ ይመስለኛል ከዛ ያው ኮልድ ይሆንና ደግሞ ዋን ቱ ዋን ሲሆን እሱ ሶስተኛ ላይ ይቀመጣል ኮልድ ሆኖ ዋን ቱ ሜኒ ኮልድ ሆኖ ዋን ቱ ሜኒ ማለት ምን ሊሆን ይችላል መሰለ አድረን ማድረግ አድቨርታይዚንግ ሶ አያቀህም አንተን ግን የሆነ ከቻልክ በጀቱ ካለ 8 ቢሊዮን ሰው ጋር መድረስ ትችላለህ ማስታወቂያ ብቻ ማውጣት 8 ቢሊዮን ሰው ጋር መድረስ ትችላለህ ከ8 ቢሊዮኑ የሆነ ያክሉ ይገዛል በእርግጠኝነት ይገዛል ቀድም ያልካት ሂሳብ እዚህ ጋር ትመጣለች በቃ ለ8 ቢሊዮኑ ያወጣውት ወጪ ተመልሶልኛል ከዛ ተከማመለስም አልፎ ትርፋም ሆኛለሁ የሚለው ነው መታሰለው ማለት ነው ስለዚህ ኦልሞስት ኮንቴንት ክሬት ማድረግ ማለት መሸጥ ነው ሽያጭ ነው ማለት ነው ብዙ ጊዜ ብዙ ፎሎወር ያላቸው ምናምን like ብዙ ገንዘብ ወዲያው ነው ገንዘብ ማግኘት የሚችሉት because it is powerful almost በቃ መሸጥ ይችላሉ በጣም ብዙ ከስተመር ቤዝ አላቸው ማለት እንችላለን አሁን ላይ almost ወደዛ እየመጣኮ ነው የሆነ ምንድነው KPI ነው የሚሉት key person of influence ምናምን የሆነ እሱ ይኖራል ያ KPI የሚባለው ሰው ይኖራል ሶ እሱ በሚዲያ በመናምን በደንብ የራሱን ብራንድ ይገነባል ከዛ በኋላ እሱ ዙሪያ የተለያዩ ፕሮዳክቶች ይወጣሉ አይነት ነገር ነው ሶ በቃ 678 ካምፓኒ ዙሪያው ሊኖር ይችላል ሶ እነዛ 678 ካምፓኒዎች እነዚህ ቀደም ያልናቸውን ሊድ ጀነሬት የሚያደርገው የሆነ ቦታ ይቀርብና ስለዛ ፕሮዳክት ያነሳል ለምሳሌ እኔ እንደዚህ አይነት ፕሮዳክት አለኝ ምናምን ብሎ ያነሳል የዛን ጊዜ በዛ በኩል ምን እየሄደ ነው የሆነ ያክል ሊድ ጀነሬት እየተደረገ ነውና ሶ አሁን የኮንተንት ጊዜ ስለሆነ ሶ እሱ አፕሮች ሞር አግሬሲቭሊ እየመጣ ይመስለኛል በጣም ስለዚህ ኮንቴንት ክሬት ማድረግ የመሰለ ነገር የለም እኛም እየተለማመድን የአስፓየር የምታደርጉ ሰዎች ኮንቴንት ክሬተን እንዳትረሱት የሆነ ጊዜ ስለ መረብና ስለ ሽያጭ ይሄን ያለ ተወሰነ ከተጫወትን አንስተነው እናውቃለን ብዙ ጊዜ ያላነሳ ነው ግን ሊን ሄልዝ ኬር ሶሉሽንስ ወይ ሜዲካል ሴክተሩ ላይ የሚሰራ አንድ ካምፓኒ አለንና እሱ ላይ እኔ ብዙ ጊዜ መጀመሪያ የሚመጣ ጥያቄ አለ like ባክግራውንዳችሁ ዲሲፕሊናችሁ እዛው ለምሳሌ እኛ ሜዲካል ላይ አይደለንም ስንታመም ብቻ ሜዲካል ጋር ተከታተልና እና how come እንዴት ቢዝነስ ሲጀመር ድፍረቱስ ራሱ እዛው ውስጥ መግባት አለ እዛው ውስጥ ኦፕሬት ማድረግ እንዴት የሚል ጥያቄ አለና ጥያቄው ሲጠየቅ አይ ሊንን እንዴት ጀመርን የሚለው በዚህ ስሙን ቀይረናል ከሊን ፋርማሲቲካል ወደ ሊን ሄልዝ ኬር ሶሉሽንስ መጥቷልና ሶ መጀመሪያ ስንጀምር ሊንን መረብ ነው ረን ያደረግን የነበረው ሶ አብዛኞቻችን እዚህ ስታርታፕ ዙሪያ ያለን ሰዎች ምን ረዳው ነገር ነው ብዬ ማስበው ሶ ኢትዮጵያ ውስጥ የሆነ አይነት ስታርታፕ ቢልድ እየተደረገ ያለ ቡትስትራፕ ነው የሚደረገው ያ ማለት በራሳችን ሪሶርስ ነው ቢልድ ለማድረግ ምን ሞክረውና የሆነ
ሲድ ምናምን ይያልን ABC የተባለ እንትን ሬዛ ይደረግም አይደለ የሲሪየስ B ሲሪየስ ምናምን እየተባለ ፈንድሬዝ አናረግም ሶ ያ ማለት እንትን ገንዘብ ከተለያዩ ኢንቨስተሮች መሰብሰብ ገንዘብ ከተለያየ ምንጭ ሰብስበህ ከዛ በኋላ ሼርን ሸጠህ ሰክሰስፉል ከሆነ የዛ ሼር ተካፋይ የሚሆኑ ሰዎች ይኖራሉ ካልሆነ ደግሞ ያው በቃ ብራችን ቀልጧል የሚሉ ሰዎች ይኖራሉ ሶ ዌስተርን ዓለም የተለመደው ያ ይመስለኛል ያው ኒውስ ላይ ምናምን በመናየው ማለት ነው እዛ እንደሰራ ሰው ሲያረጋኝ ሶ በዛ መንገድ ነው አብዛኛው ስታርታፖች የሚያድጉት ማለት ነው ሶ በእኛ ኮንቴክስት ግን እንደተባለው ቡትስትራፕ ነው ራሳችንን ያደረግነው በራሳችን ካሽ ነው ለመነሳት የሞከርነው ያው ፍሪላንስ ካደረግነው አድርገን ካገኘነው ካሽ ነው መረብን የጀመርነውና ምንድነው ፍራታችን የነበረው የሆነ ሰዓት ላይ ላይክ ስታርታፕ ስትገነባ መንገጫገጫ አይቀርም ሶ ሲንገጫገጭ ያንን ክረምት እንዴት ነው የምናልፈው ነው የነበረብን ጥያቄ ሶ ክረምት መምጣቱ አይቀርም ሁሉ ጊዜም ያው በጋ አይሆንም የሆነ ሰዓት ላይ ክረምት ይመጣና ጎርፍ ምንም ይመጣባል ኦብቪየስሊ አይደል ሶ እሱን ሰዓት እንዴት ነው ማለፍ የምንችለው የሚል ጥያቄ ነበረብን ሶ ፍሪላንስ እናረግ ጥሩ ካሽ ሰርተናል እግዚአብሔር ይመስገን አይደለ ሶ ግን መረብን ጀመረናል መረብን ከጀመረን በኋላ ላይክ ቲም አለን ሶ ያንን ቲም ሜንቴን ማድረግ እንፈልጋለን የክረምቱ ሰዓትም ሌሎች ወጪዎችም አሉ እነሱንም መሸከም አለብን የክረምቱ ሰዓት ላይ ሶ ይሄ በፍሪላንስ ያገኘነውን ሳንቲም የነበረን አማራጭ ወይ የሆነ አሴት መግዛት የሆነ እንደሚደረገው መሬት ምናምን መግዛት ወይ ደግሞ የሆነ ሊኩዊድ እንዲሆን የሚሽከረከር ቦታ ላይ ማስቀመጥ አይነት ነገር ወይም ደግሞ በፈለግነው ሰዓት ካሹን ማውጣት የምንችልበት አይነት ነገር ሴትአፕ ማድረግ ነበረብን ሶ ያኔ እኛ ላይክ አማራጮችን ያያየን ነበር ምን መጀመር አለብን ምን ብንሰራ ለኛ ሊኩዊዱን እንድንቆይ ያደርገናል ብሩን ስንፈልግ ክረምቱ ሲመጣ ኢዝሊ መጠቀም የምንችለው አይነት አማራጭ ምንድነው ምናምን ብለን ኦፕሽኖችን ያያየን ነበር ሶ ሊን እንዴት ገባን ያው ኦብቪየስሊ ላይክ እንደዚህ አውትሶርሲንግ ላይ ስለተነካካን ከዶላር ጋር ስለተነካካን ኢምፖርት ፊት ለፊት ላይ ያለ ምርጫ ነው ግን ከኢምፖርት ህክምና ውስጥ እንዴት ገባን የሚለው እኛ ዙሪያ ያሉ ልጆች ነበሩ ሶ ከበፊት ጀምሮ የምንተዋወቃቸው ኦልሞስት አብሮ አደጎች በባዮሜዲካል ኢንጂነሪንግ ባክግራውንድ ያላቸው ልጆች ነበሩ ሶ እነሱ ምን እንደሚሰሩ ምናምን የሆነ ያክል ጊዜ የምናውቀው ኢንፎርሜሽን ነበረን ከዛ እንደዚህ አይነት ሐሳብ እንዳለን ሲያውቁ አማራጩን አቀረቡልን ያው ታሪኩን ለምን ወደዚህ እንደገባለ ሼር ለማድረግ ያህል ማለት ነው ሶ እንደዚህ አይነት ፕሮዳክቶች አሉ እንደዚህ ነው የሚሰራው ይሄ ነው የሚለውን አማራጮች አቀረቡልን ሶ ማየት ጀመርን ማለት ነው ምንድናቸው እንዴት ነው የሆነ ፕሮዳክት አለ በጣም ብዙ ሆስፒታሎች ኦሬዲ የገባና በሰዓቱ በነበረው በዶላር እጥረት ምክንያት አስመጪዎች ብዙ አያምጡም ነበረው ሶ ማርኬቱ ላይ እጥረት አለ ስለዚህ ከመጣም አይቀመጥም ያ ማለት ቶሎ ሮቴት ያደርጋል እኛም የፈለግነው እንደዚህ አይነት ስራ ውስጥ መግባት ነው ቶሎ ሮቴት ያድርግ ካሹ ካስፈለገን ግን ሬዲ መሆን አለበት በማንኛውም ሰዓት መረብን ለመደገፍ ብለን ነው የተነሳ ነውና ሶ በአጋጣሚ ሆኖ እነዚህ ልጆች ዙሪያችን ነበሩ ሶ ከነሱ ብዙ ኢንፎርሜሽኖችን ዲግ ማድረግ ጀመርን ያው እኔም አንተም ሳምም የእንዲልበለ ሪስክ የመውሰድ ችግር የለብንም አይደለ የሆነ እንደው እንዳናበዛው ነው የምፈራው ሶ ቀድሚያ መሰራት ያለባቸውን አናሊሲሶች እንደውም የተወሰነ እሱ ላይ ነው እንደውም ዊክነሱ ከደፍረቱ ያ ነው ጉለቱ ብዬ ነው ማስበው እኔ ሞር ደፋሮች ነን ከዛ ይልቅ ማለት ነው እንደውም ማርኬቱን በደንብ አውቀነው ባክግራውንዳችን እሱ ሆኖ ምናምን አይደለም ማግኘት የምንችለውን ያክል ኢንፎርሜሽን አግኝተናል አሁን ላይ ሆኜ ሳይው ግን የሆነ ያክልም እድለኞች ነን እንደዚህ አይነት ፕሮዳክቶች ላይ እንደዚህ አይነት ቢዝነስ ውስጥ መግባታችን እንጂ እኛ በእኛ በኩል የሰራነው ሪሰርች ምናምን አይደለም ወደዛ ሊድ ያደረገውና ሶ ጀመር ነው ሊነን ማለት ነው እንዳልኩ በእነዚህ ዙሪያችን ባሉ ሰዎች ነው ጋይድ የተደረግነው ገባንበት ከገባን በኋላም ሰፊ ዲማንድ ያለው ፕሮዳክት ነበር ያዝነው ሶ በሆነ በ6 ወር ጊዜ ውስጥ ሊን የራሱ ቲም እንዲኖረው
ባዮሜዲካል ኢንጂነሮች እና እንደገና ደግሞ በፋርማሲ ግራጁዌት ያደረጉ ባለሙያዎች ሪኳየርመንት አለ በኤፍዲኤ ይሄ ከዚህ ከመድኃኒትና ከህክምና ጋር ተያይዞ ያለ ባለስልጣን ነው ኤፍዲኤ እሱ ይቆጣጠራል ባለሙያዎች አሉ ወይ በባለሙያ ነው የሚሰራው የሚለው እሱ ድርጅት ይቆጣጠራል ባለሙያዎች ግዴታ ሊኖሩ ይገባል ቲምን ስታቋቁም የነሱ እና የሴልስ እና እንደገና ደግሞ ኦፕሬሽኑ ሊድ የሚያደርግልህ ወቀር ነገር ነው የሚሆነው ማለት ነው እንደዛ አድርገን በ6 ወር ጊዜ ውስጥ ቲም ማቋቋም ቻለን በዛ መልኩ ነው የጀመረውና አቀባባችን ያ ነው ብዬ አስባለሁ ጨምርበት እስቲ ለከና ብዙ ጊዜ እኔ ማክቹዋሊ ማላም ነበር ነው ይሄ በፊልድ መሆን አለበት ምናምን ይባል ነገር አለ መስለኛ ግን ያው በፊልድ መሆን አይጠበቅበትም እና ምን መስማማው ነገር አለ መሰለ ቢያንስ እንዴ ለበለ ኦፕሬሽኑን ረን የሚያደርገው ሰውዬ ወይም ደግሞ ሰው ወይም እንደ ጀነራል ማናጀር አክት የሚያደርገው ሰው የሆነ ከሱ ጋር ተያይዞ ባክግራውንድ ቢኖረው የሆነ ያክል አድቫንቴጅ አለው በያስባለሁ ሰስማማለሁ ግን ግዴታ ኦን የሚያደርጉት ሰዎች ያንን ቢዝነስ ኦን የሚያደርጉት ሰዎች እንደዚህ አይነት ባክግራውንድ ሊኖራቸው ይጠበቃል ብዬ አላስብም ያ የሚያስፈልግበት ምክንያት አንድ ቢዝነሱን እንደራሱ አድርጎ ረን የሚያደርገው ሰው ያስፈልጋል ባለቤት ያስፈልገዋል ባለቤት ሲባል ካሹ ያንተ ስለሆነ ብቻ አይደለም ባለቤት መጥቶ ነው አይደለ ከነገርየው ጋር የሆነ አይነት አታችመንት ይፈልጋል እኛ ገጥሞናል ብዙ ልጆች መራብ ውስጥም ሊን ውስጥም በተደጋጋሚ የሚገጥመን ነገር አለ እንደራሳቸው አድርገው የሚሰሩ ልጆች አሉ እነዚህ አይነት ልጆች ግን ላይክ ባክግራውንዳቸው ያ ሲሆን ነው ብዙ ጊዜ ወደዛ የሚያደለው የሆነ ከጤና ጋር የተያዘ ባክግራውንድ ሲኖራቸው የሆነ እድሜው ላይ እንደዚህ አይነት ነገር በሰራ እንዲባረግ ሲል የነበረ ሰው ቢሆን ሞር ተመራጭ የሚያደርገው ያኔ በቃ እዛ አካባቢ ያለውን ማኔጅመንቱን እና ኦፕሬሽኑን በደንብ አድርጎ እንደራሱ አድርጎ ፑሽ ሊያደርግልህ ይችላል ብዬ አስባለሁኝ እሱ ግን ከምን ይለያል ካምፓኒውን ኦን ከማድረግ ይለያል እሱ ላይ ያለኝ ኮሜንት ያ ነው ያው ያለ ፊልድ መስራት ይቻላል ግን ያለ ፊልድ ደግሞ ሲሰራ ሙያ እስካልሆነ ድረስ you will not know ያንን ኢንደስትሪ ወይም ያ ሙያ ምን ይመስላል የሚለው አይዲያ አይኖርም ስለዚህ የግድ አብሮ የሚሰራ ቲም ያስፈልጋል ማለት ነው ያ ቲም በተቻለ መጠን ማሟላት ያለበት ነገር ይኖራል ግን ስፔሻሊ እንደዚህ አንተን ተክቶ እንደ ባለቤት የሚሰራ ከሆነ ከስኪል ሴቱን በላይ ከሙያውን በላይ ምኑ ላይክ ካራክተሩ ማተር ያደርጋል ብዬ አስባለሁ በጣም ብዙ ሰው አለ አይ ቲንክ ስራ ሲሰራ ላይክ ወይ አለቃው ስላየው ምናምን አይደለም just በራሱ ተነሳሽነት እንደራሱ አድርጎ የሚሰራው ማለት ነው ለከኛም ሆነ አውትሶርሲንግ ላይ ስንሰራ የክላይንት ስራ ነው የምንሰራው ግን ስንጨነቅ የሆነ እንደራሳችን አድርገን ዝቃሴል ታሪያ ራስን ግን ያ በጣም ብዙ ሰው ያለ ይመስለኛል እንደዛ በደንብ ከሚባለው በላይ ሰው አለ በሱ ራሱ ድለኛን ማለት ይቻላል በጣም እኔ ገርመኛል ለምን እንደሆነ አላውቅም ሁለት ነገር ሊሆን ይችላል አንድ ያው እግዚአብሔርም በደንብ ይረዳናል ጥሩ ሰዎችን እናገኛለን ከዛ በኋላ ግን ካገኘናቸው በኋላም አይ ቲንክ ትሪት ምናደርግበት መንገድ ጥሩ ነው ብዬ አስባለሁ እነዚህ ጥሩ የሆኑ ሰዎችን ለማቆየት መሞከር ነገር አለ ጥሩ ካልመሰለን ብዙ ማንጨናነቅም ቶሎ የመልቀቅ ነገር አለ እዛ ጋር የሁለቱ ኮምቢኔሽን ነው ብዬ አስባለሁ እግዚአብሔር እርቶንም ይመጣሉ እነዛ ሰዎች አንድ የመጣውን ሰው ደግሞ ይዞ የማቆየት ነገር አለ ጥሩ ሰዎችን የማቆየት የሚገባውን ኮምፐንሴሽን ሰጥቶ አብሮ ባለቤት ሆኖ እንዲቀጥል የማድረግ ነገር አለና ያ በሱ በኩል እድለኞች ነን እኔ አንድ ምሳሌ ለመጨመር የቀደሙ ላይ ለመለስልህ ነው የባለሙያው ያስፈልጋል ምናምን የሚባለው ለምሳሌ እንደ ለበለ አንድ የሙዚቃ ስቱዲዮ ልክፈት ብለን ያው የሙዚቃ ስቱዲዮ ተለቅ ያለ ነው ማኔጅመንት ይፈልጋል ብለ በታስብ አንድ ከልጅነቱ ጀምሮ ሙዚቃ እየወደደ ያደገ ልጅ ያንን ማኔጅ እንዲያደርግልህ ስታስቀምጠውና ኦፍ ኮርስ የማኔጅመንት ስኪል ያስፈልገዋል እንደገና ደግሞ የሆነ
ባንክ ማኔጅ ሲያደርግ የነበረ ሰውዬን እዛ ጋር ስታስቀምጠው እኩል ፐርፎርም ያደርጋሉ ብዬ አላስብም ይሄኛው ኦልሞስት የሆነ ያክል ውስጡንም ነው የሚከተለው ወዶት ነው ያንን ነገር የሚሰራው ሶ ከበፊት ጀምሮ ሊያሳካው የፈለገው ነገር ነው በዚህ በኩል ያለው ደግሞ just ማናጀር ስለሆነ ነው ማኔጅ እያደረገ ያለው ሶ ሁለቱ መሃል ልዩነት አለ ብዬ አስባለሁ ይሄ ኢሞሽናሊ አታችድ ነውና ብዙ ጊዜ ደግሞ በተለይ ስፔሻሊ ስታርታፕ ሲሆን እሱ ተጨማሪ ነው ላይክ ኦቨርታይም መስራት ሊጠበቅብህ ይችላል ፑሽ ማድረግ ያለብህ ሊሚት ትንሽ ከትልቅ ኮርፖሬት ይለያል ሶ ሊሚትህን ነው እንትምትለው መትገፋው ሶ ያንን ለማድረግ ከነገርየው ጋር አታችመንት ያስፈልጋል ሶ እንደዛ አይነት ሰዎችን ማግኘት መቻል ፓወርፉል ነው ብዬ አስባለሁ ሶ ቲማች ውስጥ አዲስ የሆነ ከመናቀው ከፕሮፌሽናችን ውጪ የሆነ አዲስ ቢዝነስ ልናቋቁም ከሆነ እዛ ሰውዬ ዙሪያ ቢገነባ ሞር ሰክሰስፉል ነው ብዬ አስባለሁ ፓሽን ያለው ሰው በቃ ፓሽኔት ነው እሱ አሁን በቃ ከኢንሴንቲቭም ከምኑም በላይ ምክንያት አለው ሶ ያንን ነገር ለማሳካት ምክንያት አለው እሱን ኢንሴንቲቫይዝ ካደረክ በጣም ፓወርፉል ይሆናል አይነት ነገር ብዬ አስባለሁ ዲሲፕሊኑን ስማማለሁ እሱም ትልቅ ሮል አለው ከስኪልም ከምንም በላይ ዲሲፕሊን እንዲሆነ ሰው እንደምንፈልግ ከዚህ በፊት ማንስተናል ግን እሱ ላይ እንደዚህ አይነት ታች ሲኖረው በጣም ፓወርፉል ይሆናል አይ ቲንክ ልክ ነው ስራ ሲጀመር በባህሪው ያስጠላል በል ስራ ከሆነ ካልወደድከው አይነት ነገር እንትን ነው ያው ለምሳሌ ፓሽኔት ስልክ ሲሆን እንደ ስራም ፊል አታደርገው ስለዛ እንትን ነው ሞር በርደን ነገር አይደለም የሚሰማ ሶ ደስ ብሎ ነው የምትሰራው ሶ ኤክስትራ ማይል ሜት ይችላል ላይክ መደረግ ያለባቸው ነገሮች ኤቭሪቲንግ ምናምን ሃንድል ለማድረግ በጣም ኢነርጂ አለ እና ደግሞ እንትን ትላለህ የሆነ እንደውም አባባል አለ if you are tired do it tired የሚል አልገባኝም አይ ደክመም አድርገው አይነት ነገር ነው ሶ ፓሽኔት የሆነ ሰው በቃ ደክሞትም ያረጋዋል ኢንጆይ ስለሚያደርገው በቃ ያደርገዋል ነገርና ያሟሟላት ይችላል እዛኔ you can imagine ለምሳሌ ኖርማሊ በኖርማል ሰዓት ብቻ የሚሰራበት ምናምን ጋር እኩል ፍጥነት አይሄድም ማለት ነው ይሄኛው ሞር የትና የት ነው የሚጠብቀው ያ አይ ቲንክ ለዛ ነው መሰለኝ ፓሽንን ተከተል ምናምን የሚሉት ስራህን ያቀሏል ይሆናል እሺ እና ሊንን የከፈትከው ፓሽንን ተከተለ እዚሁ ከራስ ጋር ከላሽ ፓሽናቸውን የሚከተሉ ሰዎች ያስፈልጓል በሚለው ነው ያዘው ያ ፓሽን የሚከተሉ ሰው ግን ይሄ እኮ ከዚህ በፊት አንስተው ነበር ነጥሮ ፖይንት ነው ያሰራው እንትን ሁማን መርዳት ነው አላማችን እሱን ለዛሬ ነው እንዴ ኢነልዝ ገረበሽ እና ከዚህ በፊት አንስተው ነበር ነው ምሳሌ ስራ ሲሰራ ይግድ በፓሽን መሆን አለበት ማለት ከማጋ ነበር የተከራከራችሁት ስለዚህ ሰው መከተል የሚገባው ፓሽኑን ብቻ ነው ብለውም ደግሞ የሚባለው እንትን አለ ናሬቲቭ አለና እኔ ለያቸዋለሁ ሁለቱን ለያቸዋለሁ አሁን ያነሳው ለርዕስና እንደገና ደግሞ ማይክ ገንዘብ ሜክ ለማድረግ ስታረግ የምትሄድባቸው መንገዶች ኮምፕሊትሊ የተለያዩ ይመስለኛል ገንዘብ ሜክ ማድረግ ፓሽን መሆን አይችልም ሊችል ይችላል ግን በጣም እድለኛ ስትሆን ነው ሊገጣጠምልህ የሚችለው ሶ ፓሽኑን ተከትሎ ሰክሰስፉል የሆነ ሰው በጣም እድለኛ ሰው ነው ሶ ግን አብዛኛውን ጊዜ ፓሽንህና ገንዘብ ልታገኝበት የምትችለው ነገር የተለያየ ሊሆን ይችላል እሱ አንተ ላይ like ካንተ ቁጥጥር ውጪ ሊሆን ይችላል yes because of like ማርኬቱም ደግሞ መታየት አለበት exactly external ፋክተሮች አሉ በቃ ካንተ ቁጥጥር ውጪ ሆነ so ኢትዮጵያ ውስጥ ለምሳሌ የሚውዚክ ኢንዱስትሪ ውስጥ ስንት ብር እንደሚንቀሳቀስ ይታወቃል ብዬ ገምታለሁ just ባይሰለም እናስለው ካልክ ይታወቃል አይደለ ሶ ኢትዮጵያ ውስጥ ያለ የሙዚክ ኢንዱስትሪ ውስጥ ገብቼ ቢሊየነር ሆናለሁ ብሎ የሆነ ሰው እየከተነሳ እየቃጀ ነው like
ሁሉም አርቲስት የሚያገኘው ተደምሮ እዛ ቁጥር ጋር ላይ ደርስ ይችላል ማለት ነው ስለዚህ የሰውዬ $1 ቢሊዮን ይሄ ሰውዬ ላይክ ፓሽኑን ባለመከተሉ ነው በመከተሉ ነው ምናምን አይነት ጥያቄ ማንሳት ልክ ነው ብዬ አላስብም ሶ ከዛ ውጪ ኤክስተርናል ፋክተሮች አሉ በጣም ግን ፓሽኑ የሲሚንቶ ፋብሪካ ከፍቶ መሸጥ ከሆነ ሊያሳካው ይችላል ኤክሰለንት አሪፍ ፓሽን ነው ኢትዮጵያ ገና ብዙ ኮንስትራክሽኖች ይጠብቋታል እኔን አልጠበቅኩም ፓሽናችሁን ስትመርጡ እየተጠነቀቃችሁ እንደዛ ያስፈልጋል እግዚአብሔር ሶ እኔ ላይክ እንደዚህ የምርም ይሄ ዌልዝ የሚፈልግ አይነት ሰው ፓሽኑ ላይ ብቻ ብሎ ልጥፍ ማለት አለበት ብዬ አላስብም ሶ ታርጌቱ ዌልዝ ከሆነ ስለዚህ ላይክ ፓሽኔት የሆኑ ልጆችን አንድ ላይ ሰብስበው እንደ ሪሶርስ መጠቀም ይችላል ግን ግዴታ እሱ ደግሞ ራሱ ላይክ ለምሳሌ ሲሚንቶ ላይ ፓሽኔት የሆኑ ሰዎችን ሰብስበው የሲሚንቶ ፋብሪካ የሚከፍት የሆነ ባለሀብት ሊኖር ይችላል ሶ ከዛ ጥሩ የሆነ ዌልዝ ሊያገኝ ይችላል አይደለ እሱ ግን ግዴታ መሆን አይተበቅበት በጣም ግዴታ መሆን አይተበቅበት ለምሳሌ ላይክ እግር ኳስ ተጫዋች ሆኜ አድጋለሁ ምናምን የሚል ይኖራልና ከዛ የኢትዮጵያ ውስጥ የእግር ኳስ በቃ አቀሙ ክፍያው ይታወቃል ግን በዌልዝ ደረጃ ከሳ በላይ የሚፈልግ ከሆነ ላይክ ከኢትዮጵያ ይውጣ አንዶ ይሄ ቀለል ያለ ኤግዛምፕል አንዶ ኳሱ አድጓል ግን ለምሳሌ አሁን ባስኬት ኳስ ፓሽን ሆኖ ጆርዳን ምናምን ይያለ በጣም ፓሽኔት የሆነ ሰው ኢትዮጵያ ውስጥ ግን ከዛ በኋላ በዚህ በቅርጫት ኳስ መሄድ የሚችልበት አለ ግን መሄድ የሚፈልገው በጣም ብዙ ከሆነ በዌልዝ ደረጃ ያው ማርኬቱ ነው ብራው አዋቶ የሚሰጠው ለሱ መገዛት ይኖርበታል ማለት ነው በጣም ጥሩ እሺ ወደ ሊን ብንመለስ ጥሩ አይመስልም እሺ እንመለስ እናንተ ብቻ ምንዝቀው እንትኑ ኦዲየንሱም ያማቹአል እንደዚህ ጀብደቻቸው ይስቃል አዎ በእናትህ ያለ ልጆች ሶ ሊን ቀደም እንዳለው የህክምና እቃዎችም ደግሞ የላቦራቶሪ እቃዎችን ነው የሚያስመጣው ከላቦራቶሪም የሲቢሲ እና የሆርሞን አናሊዘር የሚባሉ ማሽኖችን ነው የምናስመጣውና ሶ በዛ ምክንያት ከብዙ ጤና ተቋማቶች ጋር ቲማችን ይገናኛል ሶ ከዛ በኋላ ምንድነው እንደ ዲማንድ እየመጣ ያለው እነዚህ ብዙ ጤና ተቋማቶች ጋር በሄዱ ቁጥር እነዚህ ኤምአር ወይም ደግሞ ይሄ ኤሌክትሮኒክ ሜዲካል ሪከርድ የሚባለውን ሲስተም ወይ በየቦታው ያለው ሲስተም ያስቸግራቸዋል ወይ ደግሞ ሲስተም የሌላቸው ተቋማት ደግሞ ሲስተሙን ይፈልጋሉ ሶ ብዙ ጊዜ የመረብ ሲስተር ካምፓኒ እንደሆነ ስለሚታወቅ እኛም ፐርሰናሊ ሄደን ስለምናገኛቸው እነዚህ ሆስፒታል ኦነሮች ስለኛ ፕሮፋይል ስናነሳ ይሄን ሪኩዌስት ይጠይቃሉ እንደዚህ አይነት ፕላትፎርም ለምን አሰሩም እንደዚህ አይነት ፕላትፎርም ለምን አትሰሩም አይነት ነገር ጥያቄዎች ይነሳሉና ሶ ሌላው ደግሞ ላይክ ከአፖይንትመንት ጋር ተያይዞ ያለው ከዚህ በፊት ካንተ ጋርም ስናነሳ ነበርና ላይክ ሆስፒታል ውስጥ ሄደ ካርድ ቆርጠ ዶክተሩን እስክታገኘው ያለው ሰዓት ላይክ ቱማች ጊዜ ማባከን ነውና ሶ ባትታከም የሚቀልህ አይነት ኬዝ ነው የሆነ በሽታው ከጠናብህ ነው የሆነ ኮሚኒቲ እንደዛ ይመስለኛል ጀስት በስራ ላይ ቢዚ ሆነው ሊሆን ይችላል ወይም ደግሞ ሌዚ ሆነው ኮሚኒቲ ሊሆን ይችላል ጀስት ሄደ ካርድ አውጥተ ጧት አውጥተ 8 ሰዓት ወይም 9 ሰዓት ከሆነ ዶክተሩ የምታገኘው ያንን ሁሉ ጊዜ ማጥፋት አትፈልግም ሶ ቻል ታረጋለህ የቶ ምናምን ወስደ በቃ ስትልተኛበት ዛሬና ነገ ይባል ሶ አንድ ሌላ ፕሮብሌም ያየነው ሌሎች ድርጅቶችን በርክት በዚህ ዙሪያ እየተንቀሳቀሱ አሉ ሶ እንደ አፖይንትመንት የሆነ ፕላትፎርም ቢኖር ሶ እኔ ላንሴት ሄጄ መታከም በፈልግ የላንሴትን የካርዲ ምናምን ክፍያ ከፍዬ ዶክተሩ ክፍት ሰዓት በሆነበት ሰዓት መሄድ መችልበት አማራጭ ቢኖረኝ አይነት ነገር ለሱ ፕሪሚየም የሆነ ቻርጅ ብደረግ
ፈቃደኛ ነኝ ብሎ የሚያስብ ብዙ ሰው አለ ብዬ አስባለሁ የተወሰነ ሰርቬይም ለመስራት ሞክረን ነበርና እንደዚህ አይነት ፖዚቲቭ ምላሾች ነው ሲሰጡን የነበሩት ሶ ሊን እነዚህን ሶሉሽኖች ይዞ ለማምጣት እየሞከረ ነው አሁን በሰፊው ገብተንበት እየሰራን ነው ሶ እሱን ኤክስፕሎር ስናደርግ ኤምአር ላይ ከስክራች መስራት አላሰብንም ምንድነው ለማድረግ ያሰብነው ምን ኦፕን ሶርስ ፕላትፎርሞች አሉ የሚለውን ለማየት ሞከርንና የተወሰነ ኤክስፕሎር ለማድረግ ስንሞክር ያው በምኒ የሚባል አንድ ኦፕን ሶርስ ሲስተም አለ ሶ በምኒ የተለያዩ ሞጁሎችን አንድ 4 የሚሆኑ ሞጁሎችን አንድ ላይ ሰብስቦ ወይም ኦፕን ሶርስ የሆኑ ሌሎች ፕላትፎርሞችን አንድ ላይ ሰብስቦ ኦን ቶፕ ኦፍ እነሱ የፍሮንት ኢንድ ተጨማሪ ሰርተውለት ኢንዲያ ውስጥ የተሰራ ፕላትፎርም ነው የኛን ሀገር የሆስፒታል አሰራር almost 80-90% ፊት የሚያደርግ አይነት ፕላትፎርም ነው ሶ እሱን ከስተማይዝ ማድረግና በእነዚህ ሴንተሮች ባላቸው ሪኳየርመንት ተጨማሪ በሚፈልጓቸው ፊቸሮች እነሱን ከስተማይዝ እያደረገን ወደ እነዚህ ሴንተሮች ሮል አውት ማድረግ ነው እንደ ፕላን ይዘን እየሄድን ያለነው ሶ አሁን ሊን ከኢምፖርትም በተጨማሪ የምን ዊንግ ይዞ መጥቷል ማለት ነው ለሆስፒታሎች የኤምአር ሲስተም እና የአፖይንትመንት ሲስተምን ይዞ መጥቷል ረጅም መንገድ መጣናል ያ ኦልሞስት 3ኛ አመታችን እየመጣ ነው ሊን ራሱ ፋውንድ ከተደረገ ኦፕን ሶርስ አይ ቲንክ ኦፕን ሶርስ ሲስተም ላይክ ማለት ጀስት ፈረንጆቹ ቀብጠው ልበል ምን ልበል ኦሬዲ የሰሩ ብዙ ጊዜ ሶፍትዌር ሰርተው የተለመደው ሶፍትዌሩ ይሸጣል ነገር ነው ከዛ የተሰራበት ኮድ ወይ ሶርስ ኮድ የተሰራበት አሰራር ማንንም አያውቀውም ሚስጥር ነው የሚሆነው ስለዚህ የድርጅቱ ሚስጥር ነው ያን ኮድ ሌላ ሰው ከወሰደ ሶፍትዌሩን መሰረቀው እንደማለት ነበር ሶ በጊዜ ሂደት አይ ቲንክ ኦፕን ሶርስ በሚል ፈረንጆቹ ቀብጠው ነው ግን መቅበጥ ብቻ ሳይሆን የመጀመሪያዎቹ እነ ሊነክስ ምናምን ናቸው ኤክስፐሪመንት ያደረጉት እነ ሬድ ሃት ሊነክስ ምናምን አካባቢ ነው መሰለኝ የተጀመረውና ሶ ትንሽ ፓወርፉልም ነበር ብዬ አስባለሁኝ በጣም ፓወርፉል ነው በጣም ፓወርፉል ነው ሞዴሉ ግን የመጀመሪያው ሰውዬ ለምን ነፃ ለቀቀው ነው ቢኮዝ ለምሳሌ ሊነክስ ራሱ ብለን ብንወስደው ሶርስ ኮዱን ነፃ ሲለቀው ላይክ የሆነ ያህል ድርጅት ደብቆ ቢሸጠው ኖሮ መሸጥ ይችል ነበር አዎ እሱ አንድ እንትኑ ነው ላይክ በዚህኛው በኩል ሆነ ስታየው ደግሞ እንደሱ አይነት በተለይ ሰፊ ኮሚኒቲ ያላቸው አንተ የራስን ዲቨሎፐር ስንት ሃይር ብታረግ ነው ያሁላ ቼንጅ በአጭር አመት ውስጥ ማምጣት መችለው ይሆን አንዳንድ ኦፕን ሶርስ ፕላትፎርሞች በሚሊዮን የሚቆጠሩ ኮንትሪቢዩተሮች አሏቸው ያ ትልቅ ሪሶርስ ነው በጣም ትልቅ ሪሶርስ በርግጥ የሆነ አርከኖች አሉት ያንተ ቼንጆች ወደዛ ውስጥ እንዲገቡልህ የሚያልፈው ፕሮሰስ አለ አይደለ ሶ እነሱን ፕሮሰስ አልፎ በመግባቱ የተወሰነ ኳሊቲው ሜንቴን ይደረጋል ስቲል ግን በዛ ሌቭል ያሉ እንደገና የሆነ ያክል ሚሊዮን ዲቨሎፐር አንተ በራስ ሜንቴን ላድርግ ብትል ትልቅ ነው ሶ ስለዚህ እኔ እንደውም የሆነ ፓወርፉል የሆነ አሁን ሬዳት በሱ መልኩ እንትን ያደርግና ይሄ ፕላትፎርሙን ይሰራና እሱ ላይ ደግሞ ፕሪሚየም የሆነ ሰርቪስ ይደረብበታል ሶ ለምሳሌ አንድሮይድም ከመጣ ላይክ አንድሮይድ ኦፕን ሶርስ ነው አይደለ አንድሮይድ ነፃ ነው ማንንም እሱ ላይ ግን ላይክ ጉግል ብዙ ሰርቪሶች ረን እንዲደረግ ያደርጋል ሶ ያ ፓወርፉል ያደርጋል ብዬ አስባለሁ የሆነ ውስጥ ያለውን ከታች ያለውን ሲስተም ላይክ ፎር ፍሪ የሆነ ያክል ሚሊዮን ሰዎች እንዲሰሩት ታረጋለህ እሱን ኤክስትሬት ታረጋለህ ከዛ በኋላ ግን አንተ ኦን ቶፕ ኦፍ ዛት ምንድነው ይዘህ የምትመጣው ቢዝነስ የሚለው ነው ዋተር የሚያደርገው መሰለኝ አዎ ያው አንዳንዴ ነፃ መስጠትም ፓወርፉል ያደርጋል ማለት ነው ኮዞፍ ነፃ ስላደረጉት ማንንም የትኛውም ኤክስፐርት እየመጣ ሶርስ ኮዳቸው ላይ ያለውን ችግር ይቀርፍላቸዋል ይነግራቸዋል ምናምን ያ ቀጥረው ራሱ ቢያሰሩ በጣም ከባድ የሆነ ሪሶርስ በነፃ አገኙ ማለት ነው ሶ የለከነ ተጠቃሚውም ይበዛል በዛው ልክ አይደለ በጣም ተጠቃሚውም ደግሞ አይከፍልም እንዳልከው አንድሮይድን ሁሉም እነ ሳምሰንግ እና ሌሎቹም አንድሮይድም የሚጭኑት ነፃ ስለሆነ
ምንም ወጪ የለባቸውም ያን የመሰለ ሶፍትዌር በነፃ አገኘው የሚገርም ዲል ነው ከዛ ጉግል ደግሞ ከሱ ይነሳና ምን ላርገው ይላል ምን አርጌ ብር ልስራበት የሁላ ሚሊዮን ዩዘር አለ ቢሊዮን እንጂ ሚሊዮን ያንዳንድ ያጠናና ማስታወቂያ ይሸጥላል ሶ እንደውም እኔ በጣም ስማርት ሙቭ ነው ባይነኝ በጣም ፓወርፉል እና ስማርት ግን መጀመሪያ አይ ቲንክ ኦፒኒየን ሊሆን ይችላል ግን አስበውበትም አልነበረም መጀመሪያ ጊዜ እንደው ብለው ነበር እነዛ ሞሮፍ ለፍልስፍና ይቀርባል በቃ ነፃ መሆን አለበት ለሶፍትዌር ለምን ሰው ይከፍላል አይነት ነገር የሚልም አመለካከት ነበራቸው ማይክሮሶፍት ከሷቸው ነበር መሰለኝ እንደዛ ደረጃ ሁላ ደርሶ ነበር ሶፍትዌር እንደዚህ ኦፕን ሶርስ መሆን የለበትም ምናምን ያምር እንደዛ አይነት ከሱላ ነበር መሰለኝ አረ ሌላ ጀመረ ይፈርጥ የነበረው ኮዱ ምናምን እንዴት እንደተሰራ ስለሚታይ ለሴኩሪቲ ይጋለጣል ነበር ስለዚህ ሴኩሪቲ ክፍተቱን ማንንም ያያል ከዛ አታክ ማድረግ ይችላል እንዴት እንጠቀማለን ይሉ ነበር ግን ልክ ነፃው ነው ሁሉም ሰው ሲያየው ፊት ለፊት የሚታይ ክፍተት ካለ ወዲያው የሆነ አንድ ሰው ያዋል ወዲያው ይዘጋል ማለት ነው ስለዚህ እንደው ጭራሽ ከሌሎቹ ከደበቁት በላይ ሞር ሲኪዩር ነው በጣም ከሪሶርስ አንፃርስ አሁን ለኛ አሁን በደንብ ሴንስ ሰጥቶን ኦፕን ሶርስ መጀመር አለብን ያስባለን እሱ ጋር ኦፕን ሶርስ ተነስተን መስራት ነው ወይስ ኖ አይ ከሱ እሱ እንኳን ኦሬዲ ምንም የሚያከራክር አይመስለኝም ምንም አንተ መስነፍ ነው ወይስ ፍሮም ስክራች መሰራት ነበረበት ያ እሱ ነው እንድናነሳ የፈለኩትና አይ ቲንክ የኔ ኦፒኒየን ብዙ ጊዜ ኦፕን ሶርስ አታክ ሲደረግም ሳይ ልክ አይደለም ብዬ ማስበው እንደውም የጤና ጥበቃ የሆኑ ያዘጋጇቸው ስታንዳርዶች አሉ ኤምአር ሲስተሞች ምን መምሰል አለባቸው ብለው ያዘጋጇቸው ስታንዳርዶች አሉ ይሄን ፊቸር ሊኖራቸው ይገባል አይነት ነገር ብለው እሱ ላይ ኦፕን ሶርስን በደንብ ሲደግፉ አይቻለውኝና ደስ ብሎኛል በዚህ ደረጃ እንደውም መሆኑ ደስ ብሎኛልና የኔ ሐሳብ ምንድነው ኦሬዲ ሶፍትዌር የምትሰራው የሆነ ፕሮብሌም ለመፍታት ነው አይደለ የሆነ ጥያቄ አለ ለማህበረሰቡ ያንን ችግር ለመፍታት ነው እንጂ የሆነ ያንተ የአይምሮ ስፖርት ነገር ብለህ ማሰብ የለብህም አይደለ ሶ ያንን ችግር ለመፍታት የትኛው ነው ኢፊሺየንት የሆነ መንገድ ላይክ ብዙ ሪሶርስ እንደ ሀገርም በለው እንደ ግለሰብ ሳይባክን ግን ተመጣጣኝ የሆነ ወይም ደግሞ የተሻለም ሶሉሽን ይዤ መቅረብ አለብኝ ብለ ስታስብ ምን አማራጮች አሉኝ ብለ ማየት አለብህ ሶ ከስክራች መስራት ማለት በተለይ እንደዚህ አይነት እንደ ኤምአር አይነት በጣም ሰፊ የሆኑ ሲስተሞች ሲሆኑ እኔ ኦፕን ሶርስ ባለበት እንደገና ደግሞ ሪሶርስ ደግሞ ኮንስትሬንት ባለበት ማህበረሰብና ሀገር ላይ ማይሆን አፕሮች ነው ብዬ ነው ማስበው ሪሶርስም ጊዜም ነው የምታባክነው ብያስባለሁኝና ያለውን ኦፕን ሶርስ አማራጮች ኤክስፕሎር አድርጎ የትኛውም አይነት ሲስተም ሲሰራ መጀመሪያ ከኦፕን ሶርስ ጀመረን ከዛ በኋላ እሱ ላይ ምን ባረግ ነው ከስተማይዝ አድርጌ ለተፈጠረው ችግር መፍትሄ መሆን የሚችለው የሚለው ላይ ትኩረት ቢደረግ ነው እንጂ ትክክለኛ አፕሮች ከስክራች ስለሰራውት ብለን መኩራራት ራሱ እኔ ሴንስ አይሰጠኝም ምኑ ነው የሚያኮራው ኦልሞስት ሚስተር ኤክስ ኦሬዲ የሰራው ነገር ከሆነ አንተ 5 አመት ፈጅተህበት የሚስተር ኤክስን ደገምከው ማለት ምንድነው ሊያኮራ የሚችለው ነገር ኦልሞስት የተሰራ ነገር ላይ መጨመር ሞር ፓወርፉል ያደርገዋል ራዘር ዛን ከዜሮ መጀመር ማለት ነው reinventing the wheel እንደሚባለው ባባል just already የሚሰራ የታወቀ ሆኖ ገና በዛ ላይ ነፃ ነው ምንም የሰረቀው ነገር የለም በቃ በነፃ ሰው ወስዶት እንዲጠቀመው ነው የለቀቁት ሶ እሱን መጠቀም አለመቻል እብደት ነው እሺ ሶ ስለዚህ ኦፕን ሶርስ መምረጣችን እኔ በጣም ትክክለኛ አፕሮች ነው ብያስባለሁኝ ግን ኦፕን ሶርስ መረጥን ሲባል ላይክ የሆነ ሆስፒታል መጥቶ ኦፕን ሶርስ በምን ነው ለምሳሌ የተጠቀምኩት ግን ለሱ ሆስፒታል ከስተማይዝ አድርጌ እንደገና ደግሞ ስታፎቹን አሰልጥኜ ያንን ፕሮዳክት እዛ ሆስፒታል ውስጥ ሳስገባ ለኢምፕሊሜንቴሽን እና ለዚህ ለከስተማይዜሽኑ ቻርጅ ማድረግ ይችላልኝ ሶ እሱ ሌላ ሰርቪስ ነው የሰጠውት
ሶፍትዌሩን እሱም በነፃ ማግኘት ይችላል እሱ ማይችለው ነገር ምንድነው ለራሱ እንዲሆን አድርጎ ከስተማይዝ ማድረግ አይችልም ከዛ ደግሞ ትሬንድ የሆኑ ባለሙያዎች አንተ ጋር አሉ እነዛ ደግሞ ሄደው ለነሱ ፕሮፌሽናሎች ስልጠና ይሰጧቸዋል ያ ምንድነው ላይክ በእነሱ ሊሰራ የማይችል አንተ እንደ ሰርቪስ አድርገህ ማቅረብ የምትችለው ነገር ነው ሶ ላይክ ግዴታ ሶፍትዌሩን መሸጥ ላይ ተጠበቅብን ይችላል በምኒን ደብቄ ስሙን ቀይሬው ምናምን መሸጥ አይነት አፕሮች እኔ ደጋፊ አይደለሁም ፊት ለፊት ላይ በምኒኑ ኦፕን ሶርስ ነው ከፈለገ ሆስፒታሉ ራሱ ያስገባ ሶ ካልሆነ ግን የኔ ሰርቪስ ምንድነው ሆስፒታሎቹ እንደየራሳቸው ስትራክቸር እና ሳይዝ የተለያየ ሪኳየርመንት አላቸው በዛ ሪኳየርመንት መሰረት ከስተማይዝ ይደረግለታል ፈንክሽናል ሆኖ እንዲሰራ ይደረጋል ትሬኒንጎች ይሰጡታል ከሰራለት ለዛ ተመጣጣኝ የሆነ ክፍያ ማስከፈል ይችላልኝ ሶ ቫልዩ አድ አድርጌያለሁ ማለት ነው ለዛ አድላ አደረኩት ቫልዩ ክፍያ መቀበል ይችላልኝ ሶ በዛ መልኩ ከተረዳ ነው ላይክ ፒውር ቢዝነስ መሆን ይችላል ኦፕን ሶርስ ላይ ተነስተን ምን ቫልዩ አድላ አድርግ ሶ ላይክ ማርኬት ማለት ላይክ እሱ የሚፈልገው ነገር አለ አንተ ጋር ያለ ነገር አለ ሶ አንተ ያለህን ስትሰጠው እሱም ያለውን ይሰጣል ሁለታችሁም ደስተኛ ሆናችሁ ትለያያላችሁ ነው ፌር የሆነ ማርኬት ኮን አይደለ ሶ ምንድነው እሱ የሚፈልገው ያንተን ኤክስፐርቲ ነው እና እሱ ደግሞ ያለው ሪሶርስ ነው ወይም ገንዘብ ነው ገንዘቡን ይሰጣል አንተ ሰርቪሱን ትሰጣለህ በመሐከላችሁ ግብይት ተካሄደ ሶ እኔ የሚሰራ ቫሊድ የሆነ ነገር ነው በያስባለሁ ያ ከስተማይዝ ማድረግ የሚችሉ ከሆነ ማድረግ ይችላሉ ግን ኮስት ስለሚሆንባቸውና ጣጣው ብዙ ስለሆነ የተሻለ ሰርቪስ ካገኙ በዛኛው መሄዱም ያዋጣቸዋል ሶ ያ አይ ቲንክ ስለ ኦፕን ሶርስ እኔ ያልካለ በጣም ሲቆይ ሶ ጠቅላላ ለማድረግ ሊን እንዳሰብነው ላይክ ጥሩ የሆነ ላይክ አሁን መረብ ቆየ መረብም 1-4 አመት የሆነው ስለሆነ በሁለት እግሩ የቆመ ድርጅት ሆኗል ሊንም ደግሞ በዚህ በኩል ላይክ ይደግፋል ብሎ የተጀመረ ድርጅት ጥሩ ድርጅት ሆኖ ራሱ በራሱ ጀነራል ማናጀር እየተመራ ጥሩ ቲም ኖሮት ሊንም እየቀጠለ ነው አሁን ደግሞ በዚህ በሜዲካል ዘርፉ ላይ ያለውን የሶፍትዌር ዲማንድ ለማሟላት አግሬሲቭሊ እየሰራን ነው ሁለት ደግሞ ትላልቅ እንደዚህ ሰፕላየሮች አሉን ዩሮፕ ውስጥ ያሉ የስዊድንና የፍራንስ ሰፕላየሮች ሶ ዛው ማርኬት ውስጥ ያሉ ሰዎች ናቸው ይሄንን የሚያውቁት ጀስት ቪዳስና ቦል የሚባሉ ሁለት ትላልቅ ሰፕላየሮች አሉን ከነሱ ጋር ኤክስክሉሲቭ ሪፕሬዘንታቲቭ ሆነን ኢትዮጵያ እንሰራለን በሊን በኩል እሱም ሊንን ትልቅ ፓወርፉል የሚያደርገውና አንድ ሰክሰስፉል የሆነበት ኤሪያ ነው ብዬ አስባለሁኝ እንግዲህ በየቦታው በየሊንክዲኑ ሊንን ከዚህ በኋላ ካያችሁት እንደዚህ አይነት እቅድ ይዞ እየመጣ ስለሆነ ነው ሜዲካልንም ያው ዞረን ሶፍትዌር አደረገ ሶፍትዌር ፓወርፉል ሶፍትዌር በጣም ፓወርፉል ነው የመረብ ቤተሰቦች ከዚህ ኤፒሶድ የሚጠቅም ነገር ካገኛችሁ ሰብስክራይብ ማድረግ እንዳትረሱ አመሰግናለሁ ሰብስክራይብ